ደሞ የምን አባቱ ፈልጎ ነው የሚደውለው? ማን ነው? አሻንቴ ነው። እሺ ለካ ፈልጎሽ ነው። ሄሎ አሻንቴ፣ ፎንቄ ምን ሆነ? ቀስቴ ታንቆልሻል። ቤዚ ፎንቄ ቦስ Thank you. Cheers. Oh my god, bro! Damn, look at my shirt. This is a bad luck, bro. Huh? Damn, I couldn't drink with this. Bro, I better change my shirt, okay? Huh? Wait me about 10 minutes. I better change my clothes. I can't. This is bad luck, bro. አባቱ ነው የሚላጠው። ሽንታ ሽንቱ ሊሸን ይሆናል። ደግሞ ልብስ ሊቀይር ነው የሚሆነው። ድሮ ነጭ ሽንታ ነው ነጭ ነገሩ። ምን አገባኝ እኔ ስራ ካስቀጠረኝ ያገባኝ። ሸና ጠጣ ምን አገባኝ። I'm really sorry, my brother. Huh? Yes. Now let's drink. Huh? Come on, let's drink, bro. Huh? Have a cheers. Oh, okay. Cheers. That was a bad Cheers, luck. French. Wow. This is cool. ከቡነት ይላል። What happened, bro? አተመልስለት ጠላንት ያለች ነው። ቀስቴ አሁን ያወራው መልስለት። ማን ያወራው? You're making me confused. What? ኧረ መልስለት። አንተ ለአፍንጫን ሳልሰብር ራስ መልስለት። እሺ እንዴ አንተ እኔ ጋር ያስቀመጥከው ቀያ ለመሰለኝ መልስለት የምትለኝ? Kaste, your friend is amazing. አዘገ አንተ ነው እኔ ማዘግ ያለው። ቀስቴ እቺን እንኳን አታውቅም። ፍሬንድ ብዬ እኮ ፍሬንድ ምናምን ሲባል ሰምተህ አታውቅም? ፍሬንድ እኮ ብዬ ብጠይቀኝ እነግርህ ነበር። ይኸውልህ አሁን ያለ ጓደኛህ በጣም ቆንጆ ነው፣ ቃጁ አልተረዳችውም እንጂ ሸበላ ነው። ይኸውልህ ፀጉር ስታይሉ ራሱ ያበደ ነው ያለ ፍሬንድ። ከዚህ በኋላ ይኸው ቾምቤ ቆንጅዬ ነው ማለት ነው። እሺ አንተ ልጅ ይኸውልህ ደሜን እያፈላው ነው። ሻፍን ዝጋ። ቀስቴ አፍንጫህን ይባላል አይባልም። ይኸውልህ የቤት ውስጥ ገመናችን ቤት ውስጥ በቃ እንዴ ገመናችንን ለነጭ ለባዳ አሳልፈህ ትሰጣለህ። እና ታዲያ ምን አባ ነው የምታፈለው? ቀስትዬ እንደው ቅር ካላላ አንድ ጥያቄ ልጠይቅ። እንዴት ተገናኛችሁ? ሲያቀብጠኝ የዛታችን የሚሰራው ኮንስትራክሽን እጄ ነበር። አሃ ግንበኛ ልትሆን። አሁን ወሬ አታብዛና የምነግርህን ብቻ ስማሽ። ቀስትዬ በአማርኛ ነው የምትነግረኝ? Please, brother, calm down. You two guys are so crazy. Please forget about everything. Let's drink, bro. Come on, man. ረግር ጣት ቀስትዬ እንደው ተሳክቶልህ ይሄ ሰውዬ ስራ ቢቀጥርህ ቀጠረህም በልና በምን ቋንቋ ነው የምትግባባው? እንዴት ነው ተግባብተው ልትሰራ የምትችለው? ቀስቴ ባስተርጓሚ ቀስትዬ ሙት በእንግሊዘኛ አጦት እንዲህ ፊት ይሾላል ብዬ አንድም ቀን አስቤ አላውቅም። ውዬ እኔ አባት ጩቤ መሰለ እኮ ፊት። ፈረንጅ ጌም ፕሌስቴሽን ፕሌስቴሽን። አንተ ዝም በል። ይሄንም ማለቅ ፋራረከኝ እንዴ? ፕሌስቴሽን እኮ ይሄ ቃጀል ጋር ያለው መጫወቻው ጌሙ ነው። ቆይ አንተ ተምረህ ትለኛል ነበር እንዴ? ለዚህ ለጭንቅ ቀን መውጫ ምን እንግሊዘኛ እንኳን ታጣለህ አንተ ደደብ። ቀስትዬ መማር እኮ ተምሬያለሁ፣ ግን እንግሊዘኛ ክፍለ ጊዜን አልገባም ነበር፣ እፎርፍ ነበር። ግን እንዳንተ ያው ፊቴ ጩቤ አልሆነም አይደል? ፈረንጅ ኧረ ቀስቴ ጠጪበት አይባልም። እቺን እኮ አናታይ እቺ ኢሚንት የሆነች ነገር አታውቂም። ድሪንክ ነው የሚባለው። ዝጋ ቃለው እባክህ ዝም በል ደደብ። ስማ ባሻንቲ ካንተ ጋር እየመጣ ነበር ለታባቱ ቀርቶ እኔ ምን አውቄ እየመጣው ነው ብሏል። ግን እስኪ ደውልለት እንዴ። ከዛስ ይምጣና እንደኛ አብሮ ይጣጣል። ቀስቴ እዚህ ጋር ያልገባሽ ነገር አለ። ምንድነው ያልገባኝ? እንግሊዘኛ ክፉ ነው፣ ተጣጥረ የምታመጣው ነገር አይደለም። እሺ ታዲያ ቆይ ምንድነው የሚሻለው? ወይ ለፎንቃ ደውልላትና መተመላመላ ትበለው። ቃጁያውን ብትመጣ መላመላ ብላ ጨርሰዋለች። በቃ እውቀት አላት፣ ተምራለች። ሰማኛለህ። በፎንቄ ፊትሽም ማልገረጥ። ወይኔ ቀስቴ ለምን ደበካ? አንተና እንግሊዘኛ ጠላት እንደሆናችሁ አታውቅም? እሷ ቾምቤ Bro, calm down. You
so crazy, bro. Forget everything and let's drink. Come on, have some. ፈረንጅ ትክክል ቅድም ነግሬሃለሁ። ጠጣ ማለት ነው። አንተ ደግሞ እንዴ አሻንቲ ያረዳ ልጅ በስታ ይላል ኑሮ ቢቀይረው አልሞላለት ብሎ ሲለኝ ሙላው እንዴ ቾቤ አሁን ገና አይደል ጥቁራትን ያወቁት እስኪ ወይኔ ቁጭ በል በቃ የሰው ልጅ እንዲህ ዲፈረንስ እንዳለው አላወቁም ነበር የኔ ጦጣ ፈረንጅ አረከኛው ፈረንጅ ድሪንክ እስከዛ ድሪንክ Hi, what's your name? ቀስቴ እቺ እንኳን አንቺ ነህ እንዴ እቺ ለዚህ ቃል ካልሆንክማ ምን ሆኖ ተደደብ ራሳ እንዴት ማጥራስ ንገር አለማመረ አወቀው ይኸው ለተማረ ነበር እኮ አሁን አመነ እኔ ነኝ የተማርኩት ለማንኛውም አንተ ተፈታ በልቀጥል አወራ አታፈጣ አወራው My name is ቀስቴ አንተ ስም እሱ እየጠየቀን ነው Okay, my name is Alberto. አልቤርቶ What's your name? በጣም ጥሩ ጥያቄ ነው ባይዘው ይኸውልህ ቀስቴ ይመጣል እስከዛ የኔን ስም በእንግሊዘኛ እሺ አሻጣበየ Let's go Cheers, let's go All right. Yeah, What's let's the go guy's name? Let's go ምን ሆነ? አንቺ አትናገሪም እንዴ? ድንገት ሳናስበው የሰው መጨረሻው አይታወቅም። የሰው እውነቴን ነው ሄሎ ቹቹሻ ሄሎ ሻንቲ ምን ሆነ ነው? ቀስቴ ምን ሆነ ነው? ወይኔ በሕፃኑ ቹቹ ምን ሆነች? አረ በሕፃኑ ቀልድ ነው በያት። ወይኔ ለካ ያፈቀሩ ሰው ላይ መጫወትም መቀለድም አይቻልም። ምን ብለሃት ነው ንገረኝ። ቀስቴ ታነቀ ብያት ነው። ምን? ወይ እውነተኛው እኮ መታነቅ አይደለም። ለምንድን ነው የምታወራው? ይኸውልሽ በእንግሊዘኛ ነው ሲጥ ብሎ የታነቀው። እንግሊዘኛ? ወይ ጉድ! እኛም እንዲሁ ነው ከው ያለው። ቹቻ ተረጋጊ። ይሄ ዝም ብሎ ነው። እሺ አምጪ ቆይ አንተ አሲዳም ምን አባ ነው ቆይ የምትለው? በእኔ እጅ መሞት አምሮ ነው አይደለ እንዴ? ምንድነው የምትወሪው? እኔ እኮ ሳይሞት ድረሽለት ብዬ ነው። ቆይ እሺ አሁን የት ነው ያላችሁት? ክብዬ ጠላ ቤት እኮ ከማን ጋር ነው ያላችሁት? ከቾምቤና ከአልቤርቶ ጋር። ምን ደግሞ አልቤርቶ ማን ነው? ወይ ጉድ! እኔም እንድደውልልሽ ያደረገኝ ትልቁ ችግር እሱ አይደለ? ማ አልቤርቶ? አዎ አልቤርቶ። ወይኔ ቹቹሻ እንደው ምን ያለ ወፈፌ የተሰበሰበበት ውስጥ ነው ያለሁት በእናትህ። ይኸውልሽ ለማንኛውም ቀስቴ ስልኩ ዝግ ነው። ከፈለግሽውም ክብዬ ጠላ ቤት መተሽ ማግኘት ትችያለሽ። እሺ ቻው በይ። እሺ ቆይ ምንድን ነው የሚያወራው? ይኸውልሽ ቤዚት ይሄ አሻንቲ የሚባልሽ በእኔ እጅ መሞት አምሮት ነው። ሲጀመር ማን ነው አልቤርቶ? እኔ ምን አውቃለሁ ቤዛ። ብቻ ግን አሁን መሄድ አለብኝ። የት ነው የምትሄጂው? ክብዬ ጠላ ቤት። ለምን? ምክንያቱም ልጁ ያለበትን ሁኔታ ማጣራት አለብኝ። በዛ ላይ ደግሞ የቀስቴ ስልክ ዝግ ነው። ቹቻ በእናትሽ ተረጋጊ። በቃ ሻንቲ አብሮ ስለሚሆን ለሱ እንደውልለታለን። ቤዛ አይሆንም ብያለሁ። አሁን መሄድ አለብኝ። ወይኔ መከሬ ነው መጨረሻ የዚህ እብድ ጀሞስ ገብቶ መሰቃየት ይሁን። እሺ ጠብቂኝ። ይኸውልሽ ቤዛ አንቺ ቀጥ ብለሽ ወደ ቤትሽ ሂጂ። ይሄ የኔ ጉዳይ ነው፣ እራሴ ጨርሰዋለሁ። ምን አልሽ? አንቺን ካፍ ያንቺ ጉዳይ የኔ ጉዳይ አይደለም። እኔም ትሄጂ ከሆነ ቀጥ ብለሽ ሂጂ። ወይኔ አሻንቲ ወይኔ አሻንቲ ቆይ እንዴ ቅድም ክላስ ውስጥ ማውራት ስላልፈለኩኝ ነው። ከሌላ ጋር እንደተጣላችሁ ሰማሁ። ምክንያቱም ስለነቀሁበት። ምንድን ነው የነቃሽበት? ማስክ አድርጎ የሚደበድብህ እሱ መሆኑን ነው። ምን? በእርግጠኝነት አፌ ሞልቼ መናገር እችላለሁ። ኤላ አይደለም። ቆይ አንተ ማስክ አድርጎ ነው የሚቀጠቅጠኝ አላልክም እንዴ? በዛ ላይ እኔ በማስረጃ አስደግፌ ነው የምነግርህ። ቆይ ደግሞ ማን ነው ማስረጃውን የሰጠሽ? ማን ነው ደግሞ እንደሚደበድበኝ የሚነገርሽ? ማንም ይሁን ማን ኤላ ጠላትህ መሆኑን ማወቅህ በቂ ነው። ተሳስተሻል። እኔን የሚደበድበኝ ኤላ አይደለም። ኤላ ደግሞ ጠላቴም አይደለም። ቆይ በምን እርግጠኛ ሆንክ? በምን እርግጠኛ እንደመሆኔ ከመናገሬ በፊት መረጃውን የሰጠሽ ማን እንደሆነ ማወቅ አለብኝ። ምን ይሰራልሃል? እኔም በደንብ ማረጋገጥ ስለምፈልግ ነው። በቃ ጆኒ ነው። ጆኒ የሰብለ ፍቅረኛ የኛ ጠላት? አዎ። እና ታዲያ አመንሽው? ያንተ ነገር ስለሚያሳስበኝ ነው። ቪዲዮ ላይ ያየሁት ሰውዬ ደግሞ የሰለጠነ እንደሆነ ያስታውቃል። አንተ ደግሞ ከዚህ በፊት ኤላ የሰለጠነ እንደሆነ ስለነገርከኝ በቃ ኤላ ነው ብዬ ደመደምኩ። ግን ተሳስተሻል። ኤላ አይደለም። ቆይ አንተ በምን እርግጠኛ ሆንክ? ማስክ አድርጓል ስትል አልነበር እንዴ? ይኸውልሽ መሲ፣ ማክስ እኮ የሚያደርገው ፊቱን ለመሸፈን እንጂ ቁመቱን ለመሸፈን አይደለም። አልገባኝም። እኔን እየጠበቀ የሚያጠቃኝ አጭር ወይ መካከለኛ የሚባለው እንጂ በቁመት ራሱ ከኤላ ጋር አይገናኙም። ቆይ ሌላ ሰው ቀጥሮ አስደብድቦስ ቢሆን? ቆይ ሲጀመር ለምን ያስደበድበኛል? እኔ እና እሱ እኮ በምንም አንደራረስም።
ወይ አላቅም በእናትህ በቃ ጭንቅ ቢለኝ እኮ ነው። እኔም እኮ አልገባኝም። ቆይ ግን ለምንድን ነው ጆን ይህንን መረጃ ሊሰጥሽ የፈለገው? እኔ እንጃ። መሲ እርግጠኛ ነሽ? ያው ሰብለን ማን እንደደበደባት እንድነግረው ፈልጎ ይሆናል። መሲ ብቻ ነግረሽው እንዳይሆን። ያንተ ነገር ስለሚያሳስበኝ አዎ ነግሬዋለሁ። ቆይ መሲ ምንድን ነው ያደረግሽው? ድጋሚ ደግሞ ሌላ ችግር ውስጥ ልከችኝ ነው? በቃ እኔ አሁን መሄድ አለብኝ። የት ነው የምትሄደው? ድጋሚ ደግሞ ያ ማስክ ያደረገ ሰውዬ ቢተናኮልስ? አታስቢ፣ እኔ ወደ ቤት አይደለም የምሄደው፣ እነ ቃጀል ሰፈር ነው የምሄደው። እዛም ቢሆን አብረን እንሄዳለን። መሲ አንቺም እሷም እኮ ጸብ ውስጥ ነው ያላችሁ። ደግሞ ድጋሚ ሌላ ችግር አልፈልግም እኔ። ችግር የለውም፣ ምንም አይነት ችግር አልፈጥርም። አብረን እንሄዳለን። አትሄጂም አልኩሽ፣ አትሄጂም መሲ። አሃ እሷ በለጠችብህ? መሲ ቆይ እንዴት ነው እንደ ህፃን የምትሆኚው? እኔ እኮ አንቺ አበላሸሽውን ነገር እኮ ነው ለማስተካከል እንደዚህ ደፋ ቀና ምለው። ጥሩ መንገዱን ጨርቅ ያድርግልሽ። እሺ ጸጋ፣ ምን አዲስ ነገር አለ? እባክህ ምንም የረባ ነገር የለም። እኔ ግን ምንም ሊገባኝ አልቻለው በደመረና በዳኒ መካከል ያለው ግንኙነት ምን እንደሆነ ነው። እኔ ግን አንድ ማስበው ነገር አለ። ምንድን ነው እሱ? ምናልባት ደመረ በእኔና ባንተ መሀል ያለውን ነገር ለማወቅ ልኮትስ ቢሆን? እሱን እንኳን አስቤዋለሁ፣ ግን እኔ ባለሁበት ከቤዛ ጋር ስልክ ማውራቱ ለምን አስፈለገ? ስሜትን ሊያነብ ቢሆንስ? አላወቅም። መኮንን፣ በተጨማሪ አንድ ልቀጣው የምፈልገው ሰው አለ። ደግሞ ማን ነው እሱ? ቹቹን ደህና አድርጌ ልቀጣት እፈልጋለሁ እኮ። ቹቻ ማለት የቀስቴ ፍቅረኛ ነች? አዎ። እሷን ደግሞ ለምን የምትቀጫት? በጣም አሰቃይታኛለች። ጥሩ፣ ታዲያ እናቅዳለሽ አንቺ? አዎ፣ በጣም ምርጥ እቅዳለሁ። ንገሪኛ ታዲያ። እሱን እነግርሃለሁ፣ ግን አንተ አንድ እንድታደርግልኝ የምፈልገው ነገር አለ። ምንድን ነው እሱ? ችግር የለው። በጣም አሪፍ ቹቹ፣ እስከ ዛሬ ላደረግሽብኝ እያንዳንዱ በደል ዋጋ ባላስከፍልሽ እኔ ጸጋ አይደለሁ። ቆይ ይሄ ሰውዬ የኔ ያሬድ ጋርድ ነው አይደል? ታዲያ ይቺ ልጅ ከዚህ ሰውዬ ጋር ምን ሰራለች? ጸጋ፣ ለማንኛውም ይህንን ነገር ለቤዛ ማሳወቅ አለብኝ። To be honest, you are my best friend from now on. Yes, why no drink now? Yes, why no drink now? Good. ይኸው ለቀስትዬ በቆይታ ብዛት እንግሊዘኛ ተገልጦልኛል። አሁን ደግሞ ስለጣበት ግን yes, why no drink now? Good. You're getting high, right? Yes. What are you doing? Yes. Namaste. Welcome, Alberto, ወዳጄ የድሮ ወዳጄ። How is it? It's amazing. I really like it. Like it? Oh, like it. ያለውን ግን ሰምተሃል? Like it እኮ ነው የሚለው። Yes. I like it, me too. It's amazing. ያ ደግሞ ምን ሆንክ? እንዳሻንቲ ለክፉ ቀን የሚሆነኝን እንግሊዘኛ ለማወቅ ዛሬ በጣም ቆጨኝ። ወይኔ ወንድሜ፣ አይዞ እንደኔ አንድ ቀን ትችላለህ። ይቻላል፣ ማይቻል የለም። I think your name is Indian name, right? Yes. I like it. Kaste, do you know the meaning of Ashanti? Yes, bro. Yes. Really? So tell me the meaning. No! What? አይ አሻንቲ፣ እኔ ስሰክር የምዘርፈውና የማወራው እንግሊዘኛ እንኳን ለአንተ ቀርቶ ለፈረንጁ ግራ ነው የሚገባው። ይሄ ራሱ ዳደበ እኮ። እኔ አልስከር፣ እኔ ዘረፋለሁ። ቀስትዬ ሙት፣ ይሄማ ቀን አይደለም በቀቀን ይዋትከኝ መሰለኝ። በቃ ስትወራ እያልክ ምናምን እንዴ ትንሽ ልቆይ ሳልሰጥ ነበር እንዴ። በጣም ቤኒሻንጉልኛ ነው የመሰለኝ እንዴ። አንተ ምን አባ ነው የምታፈለው? ምንድን ነው? Bro, calm down, bro. ካም ዳውን እያለህ ነው። ይኸውልህ ነገ ቅጥረኛ ሆኖ እኮ ነው የምትሆነው። ስለዚህ ሊቀጥረህ ስለሚችል እዚያ መጣ ለፈተና ሊሆን ይችላል። ቢ ኬርፉል። የምን ፈተና ነው? የዲሲፕሊን። አንተ ደግሞ ገልብጥለት። ለዚህ ለማይገባው ይኸውልህ የእንትን ነው የስነ ምግባር። ወይኔ ቀስቴ፣ I like you guys, by the way. ማንን ነው ድንጋይ? አንተ ማን ነው ድንጋይ? ሰማው እንጂ ቀስትዬ ግን እንዲህ ከምትፎገር ለምን የቀደመውን ያቺ በቀቀኗን ማለት ባያልሽባት እሷን ልቀቂባት እንዴ። በጣም ማለት ይሻላል። አም ቀስቴ ድሪንክ ጎ ካም ሂድ። ይሄን የመሰለ እንግሊዘኛ እየቻልክ ይሄን እኮ ባህልና ቱሪዝም ቢያይ እኮ ሸልሟል። Stop.
Yes, Alberto, drink. Alberto! Yes, We get it. Hi. Look, guys. Okay. Now I want to just have a fun. So play music. Let's have fun, bro. Music? Yeah, music. Music! Music! Yes, እንግዲህ clap hand clap. clap እጅ ማጨብጨብ የእጅ ማጨብጨብ ጎበዝ clap is the good clap is the good ሙስኪለ ጉራ ነው ወዲያ ጠራል ቢራ ሙስኪለ ጉራ ነው ወዲያ ጠራል ቢራ ያሳብ የተካፋይ እንደምንስታ ያሳብ ድሪክ ያሳቤ እንትን ድሪክ ቲንክስ ያሳቤ ቲንክስ ድሪክ ጨምር ድሪክ ያሳቤ ተካፋይ እንደምንስታ Who are you? Alberto? Who are you? Hello, Saka. ዳኒ እስኪ ቪዛ መኮና ጸጋን ተከተል ብትልህም እኔ ግን አንተ መቼም አላምንም። አንተ ራስህ እኔና ቪዛን አሳልፈን ለመኮ እንደማትሰጥ ምን ዋስትና አለ? የት ነህ? መሬት ላይ ዳኒ፣ አልቀለድኩም። ምን ፈልገሽ ነው? መቼም ናፍቀኸኝ እንዳልሆነ ታውቃለህ። እንኳን እርግጠኛ መሆን አልችልም። አትለፋደድ እሺ? እንዴት ነበር መለፋደድ? ዳኒ፣ ስርዓትህን ያዝ። የት እንዳለ ተናገር። የት ሆናለሁ? ወደ ቤት እየሄድኩ ነው። ኤላስ ዛሬ የተከታተልኩት አይደል እኮ። ለምን ሲባል ባክሽ ልጁን ብከታተለው ዞሮ ቤት ጋር ነው። ምንም የረባ ነገር ነው። ስለዚህ መከታተሉን ታውከው ማለት ነው። አንተ ልጅ የምከፍል ብር እኮ ርቀት አይደለም። ባክሽ አለፍ ገንዘብሽን ከፈለግሽ አፍንጫ ላይ ዞሮ። ኧረ ጥጋብ! ቆይ ምን አግኝተህ ነው እንደዚህ የተወጠርከው? እሱ አይመለከትሽም። ስለኔ በቂ መረጃ ይዘህ ስራውን አቆማለሁ ብትል እመነኝ በህይወት ነው የምደራደረው። እጫ አታስፈራሪኝ ወይ ደፍተሽ ገላጊ። ለራሴ ኖሮ መረጃ ዳኒ፣ አንተንማ በቀላሉ ገድዬ ሁለት አልሰራልህም። እና ምን ልታረጊ? እሱን ማሰብ ይከብዳል። ለማንኛውም የዛሬው ምሬሃለሁ፣ ግን ከነገ ጀምሮ ያልኩህን ነገር አድርግ። እሺ። ብሽቅ ብቻ ዛሬ መሸኛታለሁ ብለህ ከሆነ ጭራሽ እንዳታስብ። ምን አሳስበኝ? ሰብሊ ራሷ ስትመጣ በአካል ምን ነው ነገር እኮ። አንተ ግን የሰው ሚስት ላይ ችክ ማለት አይደብርም እንዴ? አንተ ደግሞ 10 ሚስት ትላለህ። ማረጋገጫ 80 ፊርማ አለ። አዎ፣ ባይገርም ደግሞ ልቧ ላይ ነው የፈረሙት። ልቧ ላይ አንድ ሰው እንደፈረመ አውቃለሁ፣ ግን ደግሞ እሱ አንተ እንዳልሆንክ አረጋግጥልሃለሁ። እስኪ ልገምትሽ፣ ያ አንድ ሰው አንተ ነህ? እኔ እንደሱ አልወጣኝም፣ ግን አንተውን ካልከኝ አመሰግናለሁ። እንዴት ይሰብለ እኔን ሰላም አትይኝ? ይቅርታኝ ነው እንዴ? አላውቅህም፣ አታውቀኝም። ስለዚህ ሰላም ልልክ አልችልም። የኔ ልዕልት አባት ያርግሽ፣ እንደው አፌ ቁርጥ ይበልልሽ ማለት። እሺ የማላውቃት እህቴ
እዚህ ጋር ቆሜ እየጠበቅኩ ያለሁት አንቺን ለመሸኘት ነው። የኔ ፍቅር ስላለ እሱ ሸኘኛል። ሰማተኝ ነው እንዴ? ስለዚህ ከዚህ ገለል ልበልልህ። ከልብሽ ከሆነ እኔና አይኔን እያየሽ ከዚህ ድበይ። ከዚህ ሂድልኝ። እሺ ሚሰብለ ከልብሽ ከሆነ ፍላጎትሽን አከብራለሁ። በቃ አሁን ወደምትሄድበት ሂድ። ሚሰብለ ሰላም። Alberto, yes, drinking. Yes. Yes. Alberto. አሸመደኩት እኮ እኔ እኮ ብዙ ነገር አላመዳለሁ። ዝንጀሮ አላምጃለሁ፣ ፈረንጅ አላምጃለሁ፣ እዛ ጋር ደረቅ ድንጋይ አላምጃለሁ። ያላላመድኩት ምን አለ? ድሪንክ ዩ ዝንጀሮ ጎሽ ፎንቃ ደወለች። ቀስ የማን ፎንቃ? ያንተ ናታ። የማን ሊሆን ይችላል? እንዴት ድረሽ ቶሎ ልጁ በእንግሊዘኛ ታኮ ነው የሞተው ብያታለሁ። አሁን ደርሳ ነው የሚሆነው። ደወለች። ሄሎ ይኸውልህ ደርሰናል። ክብዬ ጠላ ቤት ፊት ለፊት ነን። ናውጣ ይዛችሁ ውጡ። እስታይ ወጣን። እሺ ቹቻ ቀስቲና ቹቻን እናገኛት እንውጣ። አንተ ግን ቆይ ምኑ የተመታ ሰው ነህ እንዴ? የምን ማካበድ ነው? በቃ ሄደን ወየ እንላታለን። ይኸውልህ በሀገርኛ ሰማ ካለችን ይኸው በፈረንጅኛ እድሜ ለሱ እድሜ ለባሬቶ ኧረ ባሬቶ አንተ እንዳይሰማ አልቤርቶ ይኸውልህ እንደውም ጥሩ ነው። የፈረንጅ ሽማግሌ ሰታይ እምቢ አትለን እኮ። እኔ ምን አልኩኝ? ፈረንጅ እኮ ጸዴ ነገር ነው። የፈረንጅ ሽማግሌ ድሪንክ አልቤርቶ እንዳረሳ Ashanti drink, champagne drink. Ashanti. ማን ይቆልፍ አርጋትና ነው? አንተ ደግሞ ፈረንጅ ዘመተ ቆልፍ ትለኛለህ እንዴ? ቆይ እኔ የምኖረኝ እናንተን እጠራችሁ ነበር እንዴ? ይኸውልህ ቀስትዬ ሲቸግረኛን እንደምፈልገን አውቃለሁ። ይኸውልህ ቆልፍ በለው ባሬቶን። አንተ ንገረው። ጃላስ አይደለ እንዴ? አንተ ንገረው። አሻንቲ አሁንስ እንደው ቀስቴ ይኸውልህ ምርር ያለኝ አንተ ጩኸትና የዚህ ልጅ ቅዠት ነው። ይኸውልህ ማን አርቤቶ? Yes, brother. We know money. You pay. I'm having a headache. Oh my god. አንተ ሻንቲ ምን አባባለው ነው? ራስ መታቶ ነበር። እንግሊዘኛን ጣል እኮ ነው ማለት የደብተራ እንግሊዘኛ በለው እኮ ጣል ነው ማድረግ ራስ ነው ማሳመመው። ሻንቲ ይሄ ነገር ይኸውልህ የደብተረኛው እንግሊዘኛ አይመስለኝም። የኪስ ጉዳይ ሳይሆን አይቀርም። እንዴ አንተ ልክ ነህ። ወይኔ ፈረንጅ ዘል እንዋረድ ነው። አንተ ምንድን ነው የምትለፈልፉት? አትይም እንዴ ጀለስ ከኛ የባሰ ኔፕ ነው። ኪስ ውስጥ ምንም የለም። ቀስትዬ ያመጣው ፈረንጅ ችጋራም ነው በቃ። ወይኔ ቀስቴ እስቲ በእንግሊዝ እናንተ በደንብ ጠይቁት አንዳችሁ። እሺ ይሄው አልቤርቶ ኖ መኒ Yes. ኮንፊደንሱ ራሱ yes ይላል። አያልኩ ችጋራም ያመጣብን ችጋራም ፈረንጅ ከኛ ይባሰ Alberto. ልክ ነህ። ለከብዬ እንበላት። እውነትን ነው። ለከብዬ አልቤርቶ come on ቢጋ ነው የሚባለው። sit up አይደለም ሲዶ ያ አልቤርቶ ድሪንክ አልቤርቶ ፍቅርሽ ነው የጎዳ ኮረኮ ልጁ እናቴ ና አልቤርቶ። ሄሎ ቃጁ፣ ብቻውንም ጓ ምናምን ልትል ባሉ ነው የደወልከው? ቃጁ ችግር ተፈጥሯል። የምን ችግር ነው? ድጋሚ ከተመሮ ቤት ተጫርሽ እንዴ? አልተጫርኩም። ግን ምን? ይኸውልሽ የሰብለ ፍቅረኛ ሰብለን አንቺ እንደደበደብሻ ታውቋል። እና ምን ይጠበስ ይወቃ። ቃጁ አንቺ ያልገባሽ ነገር አለ። ፍቅረኛዋ በቲክቶክ ላይ በጣም ፌመስ ነው። እና የሆነስ እንደሆን ቃጁ እኮ ነኝ። ምንም እንደማልፈራ ታውቃለህ? እሱንም አውቃለሁ። ግን ልጁ በጣም ብራም ነው እና ቀጥሮ እንዲያስደበድብሽ ፈራው። እንዴ ለምን ለኔ ሲል ኮማንዶ አየር ወለድ ምናምን አያስቀጥርም እንዴ? እኔ ቃጀል ማንንም እንደማልሰማ ታውቃለህ? ቃጁ እሱን እኮ አውቃለሁ። ግን ደግሞ መጠንቀቁ አይከፋም። አታስብ ወንድሜ፣ አስደምምሃለሁ። እኔ የምልህ የኒንጃው ነገር ግን አሁንም አልታወቀማ። ያው የምጠረጥረው ሰው አለ፣ ግን ደግሞ እርግጠኛ አይደለም። እንዴ እና የምጠረጥረውን ሰውዬ ወይ በልንና እኔና ሻንቲ እናወጣጧ። ተይው፣ ገና ጥርጣሬ ብቻ ስለሆነ አልነግርሽም።
ሳምቡሳ አደረጓት። እሺ አሁን ሻይ አምጪልኝ ይሩኛል። ሳይርብ ተበያለሽ አቤማ መልሰም የለም አይጠጋብሽ። ቶሎ በያ ቻች አንቺ አትበይ እንኳን ካንቺ ነው። እስኪ ዳኒ ምን ልታደርግ እንደምችል እናያለን። These are the ladies? Ladies there. She is. There is. Two is there. ጉድ! እንደው ምን አይነት ልጆች ናቸው በእናትሽ ቤዚቲ? አልገባቸውም እኮ። ቆይ አሁን ይሄንን ፈረንጅ ምን አድርግ ብሎ ነው በእናትሽ ይዞብን የሚመጡት? እኔ ምን አውቄ ቤዚቲ። ብቻ ግን ይኸውልሽ እዚህ በህል እንድንመጣ ያለን አሻንቴ ነው። ይኸውልሽ የምሰራውን ታሽ ምን አልሽ ቤት? I didn't expect this. ማይጠበቅ ነገር ነው። ማይጠበቅ. So beautiful. Country is እንጀራ የሆኑ ሴቶች አሉ። Oh, really? ብሬድ ዳቦም የሚመስሉ ልጆች አሉ። እናቸው ብዙ ቆንጆ ሴቶች። I didn't expect this. አይጠበቅም። እውነት ነው። Hey ladies, good morning. አሻንቲ ጉድ ሞርኒንግ አይባልም። ዝም አንተ ቅድም እየነገረ ጉድ አፍተርኑን ነው የሚባለው። አውቃለሁ። ጉድ ሞርኒንግ ብለህ ጉድ አፍተርኑን ከዛ ጉድ ኢቭኒንግ ነው አይደል እንዴ? በቃ ምን እየተፈጠረ ነው? ታዋቂው አልቤርቶ ይባላል። Hi, my name is Alberto. ምንድን አቺ ቹቻ Can't you speak English? ወይኔ እውነትህን እኮ ነው። አታውቅም። ይቺ ምንም አታውቅም። ይቺ አባሏ አቺ ኧረ እባክሽ አላዋቂ አታስቢን። እየጠየቀሽ እኮ ነው ስምሽን የሆነ ነገር በይው። ስምሽን ንገሪው። ማን ብዬ ነው የምነግረው? ያለሽና ሌላ ይቱ ይኸውልህ ከትውውቁ በፊት ምን እንደምፈልግ ታውቃለህ? ምንድን ነው? ምን ያሳያል? Tell me. ምን እንደምፈልግ ታውቃለህ? Please don't touch me. Wait, please. Please don't touch me. I better take this. ቀስቴ ምን እንዳደረገ አታውቅም። ዲሲፕሊን ይኑርሽ። ቀስቴ ታንቆ ሞተ ምናምን ብሎ በስልክ እንዴት እንዳስደነግጠኝ ታውቃለህ? አንተ ማን ታነቅ? Husband and wife is killing me. Kill me. Don't touch me. Atarabo ara konna na no ara No, I better call. ara husband. Don't wife. Please, sister, make it easy. ኢዚ የሚባል ነገር የለም። እሺ he is my boyfriend. ፎንቄ I love you so much. Okay? I love you ሳይሆን I love him. እረሳ ዝም በይ። አንቺ ደግሞ በዚህ ሰዓት እንግሊዘኛ ታስተካክኛለሽ እንዴ? መምህሩ አንሶኝ ሰማኛለህ? አንተ ሰውዬ ተጠንቀቅ። ምንድነው? ሰሚ I think this right she is no good. ይኸውልሽ ትሰሚያለሽ? he is ነው ያልሻ። አንተ ደግሞ ምን ችግር አለ? he is አለች። ፓራግራፉ መቀጠል ነው። እንዴት ዝም ትላለህ? የማያውቁት ሀገር አይናፍቅም። እኔ የማውቀው ቋንቋ የትኛው እንደሆነ ታውቃለህ? ምን Shame on you guys. Really? What happened, guys? Stop fighting, bro. Why are you trying to be? ተረጋጉ ነው የሚለው። ሰማኛለህ አሻንቲ፣ ለዛሬ ትቻለሁ። እሺ ከዚህ በኋላ ግን እንደዚህ አይነት ነገር ብታውቅ እንዲህ አድርጌ እነፋለሁ። ገባ አይደለ? ነይ ቤዛ እንሂድ። ኦኬ በእናትሽ በዚህ ሁኔታ ትተናቸው ሄደን ድጋሚ ቢደባደቡስ? መደባደብ ለምን? ለኔ ለቹቻ ሲሉ ማለት ነው። አይጋደሉም። ገባሽ አይደለ? ና እንሂድ። አይ ምንም ቢሆን እኮ ወዳጅሽ ነኝ። እሺ እንተዋወቅ ነበር። ዛሬ ነጭ መጣ ብለሽ እንዲልክጅኝ አይገባም። I think your name is Beza, right? Yeah, my name is Beza. So can I go with you? Why? እንዴ አታ ሰላቱ ምን ብላት ነው? ያለች እኮ No, Ashanti, please calm down. ምን ብላት ነው? ጾታዬ ትንኮሳ አረክባት። Nah. ካም ዳውን ትለኛለች። ጭራሽ አርጎባት ነው ጾታዬ ትንኮሳ አርጎባት ነው። አርጎብሽ ነው ንገሪኝ። ሂጂ ምን ቀረሽ? ቆመሽ ተኛለሽ። ሂጂ እስቲ ነይ ውጪ ቹቻ። These girls are crazy, bro. እንዴ አንተ ነህ እንጂ ካም ዳውን ትለኛለህ። እኔ ካም ዳውን የማውቀው እናቴ ቤቢ ካም ዳውን ሲባል ነው። አንተ ትገርማለህ በጣም። ምን ጀምረህ ነው? ሰማላችሁ አይደል? ቆይ ምንሽ ነው? ምንሽ ነው ይለኛል እንዴ? ሚሊዮን አሰማም እንዴ? በዛ ለማቀ
I don't understand what you're talking about. ይኸውልህ እንደጀመርከው ጨርሰን ብለን ነው እንጂ እኛ በደንብ ሰምተናል። ጨርስ ተግባቡ። ሁለታችሁ ጨርሷለሁ። ይኸውልህ sir listen to me ያው ሰማኝ እንደሆነ እኔ በሀገሬም ቋንቋ አወራለሁ። እኔ ከባድ ሰው ነኝ። ይኸውልህ ግዙ ምን ይላል መሰለህ ቤዛ and ቹቻ he is ፍቅረኛ አላቸው ላቨር ስለዚህ ሁለቱም አይቻሉም። ኖ በቃ Okay, I understand you right now. Kaju is my blood. ሂድ አንተ ቃጁ ማን አለ? ቃጁ is blood is ደም ሰው። I understand, bro. Hey, calm down. ምን ሆንክ? ጎበዝ ፈረንጅ። ብለዱን እወቅ። ብለድ ማለት ይኸውልህ እንሂድ ብቻ። ይኸውልህ calm down sir please calm down. 911 ይኸውላችሁ አሁን ጭዌን ቀይር። ደሜ ትሙት ጭዌን ቀይር። ወይ ደግሞ ፈረንጅ ዝም በል ስማኝ፣ አዳምጠኝ እንዴ። አሁን ጭዌን ቀይር። አናዘር ጌም another go is spot ቁጭ እንበል ስፓት ማን ነው sit down እሺ ኑ እንሂድ please sir is ቀደም ብራቮ መኮንን፣ ስንጠብቅ ነበር። እስኪ እንደምታደርግ እናያለን። ዳኒ እንዴት ነህ? ብላ ተያይዟል። ይሄን ሳምቡሳ ቆንጆ። እንደገመርኩት ነው። እነዚህ ሰዎች የሰላይና የተሰላይ ሳይሆን የጓደኝነት አቀራረብ ያላቸው። እና ዳኒ ክላስ እንዴት ነው? አረ ጸዴ ነው። አንተ ግን ደስ ያለህ ትመስላለህ። ምን አግኝተህ? ዛሬ አንድ ቤት ተገኝቶልኝ እሱን ለማየት ሄጄ ነበር። ኧረ እባክህ። አሪፍ ቤት ነው? አዎ ምንም አይልም። እንደዛ ከሆነማ እኛም ከሀሳብ ተረፍና። የምሬን የቤት አለማግኘት አሳስቦ ነበር እንዴ? እንዴት አያሳስበኝም። አይ ጥሩ። ይልቅ አንተ ጋር ምን አዲስ ነገር አለ? ምን ሊኖር ይችላል? ሁሉም ያው ናቸው። እኔ ምን የትናንትኖቹ ጓደኞች ቆይ እንዴት ሆነ? እኛማ ባልሳሳት ቤዛ የምትባል ከፍቅረኛዋ ጋር ምናምን ብቻ ስልክ ስታወራ ነበር ትናንትና። እነሱን ነው እንዴ? እነሱን ነው። እባክህ እነሱ ነገር ታጥቦ ጨቃ ነው። እንዴት ሞኬ ታውቀዋለህ? በጣም አጥብቀህ እየጠየቀኝ ነው። ታውቃቸዋለህ እንዴ? ኖ አይ ዳኒ እንዴት ላውቃቸው ይችላል? አይ ጠንከር አድርገህ ስጠይቀኝ እኮ ምን ላድርግ ብዬ ነው። ኦኬ እንደዛ ከሆነ በጣም ሶሪ። ይልቅ ቤቱን በማን በኩል አገኘህ? አንድ ደመረ የሚባል ደላላ አገኘኝ። ደመረ? አዎ ደመረ። ምን ነው ታውቀዋለህ እንዴ? አይ አላውቀውም። ያው ደመረ የሚባል ደላላ ስለማላውቅ ነው። ታዲያ ለምን ደመረ ስለደነገጥክ? አንተ ቅድም እነ ቤዛ ምናምን ታውቃቸዋለህ እንዴ? ስለደንገጥ አልነበር? ብድር በምድር መሆኑ ነው እንደዛ ነገር። ዳኒ ጨዋታ እኮ ደስ ይላል። ከአንተ ባልበልጥም ለማንኛውም አሁን መሄድ አለብኝ። ምን ነው ዳኒ ትንሽ አትጨርሰም እንዴ? አረ ብዙ ቆየሁ። አሁን መሄድ አለብኝ። ደግሞ ድክም ነው። እሺ በቃ እንገናኛለን። እሺ እንደዋወላለን። አይ ዳኒ አሁን ተመቸኝ። ሁለታችንም እንደተነቃቃን ነው ያወቅሁት። መኮንን እስቲ ደግሞ ቀጣይ ማን እንደምታገኝ እናያለን። የት እንደምጠብቅ አውቃለሁ። ኦ ማይ ጋድ ሰር፣ ኦ ማይ ጋድ። አንተ ግን ስማ ቀስቴ፣ ቹቻ የመጪ አርደኛ ናት የሚለው ቃል አይገልጻትም ነው ማለት። የመጪ አርደኛ እንዴ? ታዲያ የመጪ እንዴ? አታሻንቲ እንግሊዘኛ ችዬ ነው ወይስ አልቤርቶ አማርኛ ወጥቶ ነው? ተመስገን ፈጣሪ ሆይ፣ የቀስቴ ጆሮ ተፈወሰ። አሻንቲ ደስ ይላል በጣም። እንግሊዘኛ ሰማህልን ማለት ነው እንዴ? አልቤርቶ እንግሊዘኛ ነው የሚያወራው። አንተ ደግሞ አልቤርቶ ሲያወራ ሰምተህ አልቤርቶ አማርኛ ወራ ካልክ ጆሮ ተፈውሷል ማለት ነው። ኧረ ላሽ አንተ ግን አይደብርም እንደዚህ ሰክስ? ምን? ኧረ በቃ አረጋጉት። ምንድነው ፋራ መሆን? የቀላ ሰው ቆይ አማርኛ አይችልም ማለት ነው? አቤት ቅሌት፣ አቤት ውርደት። ታዲያ እስካሁን ሙር ስትይዝብን ነበር? ጋይሶች ተሳክቶልኛል።
ወይኔ ቾምቤነት፣ ወይኔ መጨረሻ። በቃ የማንም መጫወቻ ሆኜ ልቀር። አንተ አልቤርቶ ከቅድም ጀምሮ ሞርስ ትይዝ ነበር ማለት ነው? ቀላል ተሳክቶልኛል ማለት ነው። ፈረሰኛውን እገላለሁ። ቀስቴ ሰራው። ኧረ ቀስቴ ያረጋጋው እንጂ ደግሞ ይኸውልህ ስራ አለቃ መሆን አትርሳ። ስራ ቦታም ላላስገባ ይችላል። እኔ እኮ ግርም አለኝ። ይሄ ሁሉ አክት ለምን መጨመር አስፈለገ? በቃ ቅድም ኪሴ ባዶ ነበር። ቀስቴን ስሾፎ የሆነ ጭቡ መፍጠር አማረኝ። እስኪ አፍታታው ቦርቀቅ አርግልኝ። ቦርቀቅ። ወይኔ ቀዩ ማፊያ ውሃ ጠብሼ የበላው አራዳ ኪሴ እንደዚህ በድርቅ ክራሪምታ። ሰውዬማ እስር ቤት የተጠቀምኩትን የአልቤርቶን ሙድ ተጠቅሜ የሆነ መላ ማለት አለብኝ። እንዴ ፈረንጅ አለው በሱ ራሱ ብቻ የሁሉ ህንጻ የሱ ባልሆነ ሄጄ ላውራው እንዴ? ደግሞ በየትኛው ቋንቋ ነው ሄጄ የማወራው? ዝም ብዬ ወርክ ቀስቴ ጎ ምናምን አቡሻ ጋር ልደውልለትና ዝም ብዬ አንድ ሁለት እንግሊዝኛ ወዬ እዛ ደግሞ ማስክ ማስላጥ ነው የሚሆንብኝ። ትችላለሁ እንግሊዝኛ ድፍረት ብቻ ነው የሚያስፈልገው። ቀስቴ ማይ ኔምስ ቀስቴ ይበቃል። አም ወርከር Hello, my brother. Yes. How are you? My name is Alberto. My name is Caste. Okay, where are you from? I think you came here for work, right? ወርክ ኖርክ ማለት ስራ እንስራ ከሆነ ወርክ ያለው ስራ ፍለጋ መጥተህ ሊሆን ይችላል እያለኝ ነው። ስለዚህ ዝም ብዬ ሳላስነቀየስ ልበለው። Yes. Okay, so from now on, I'm your boss. You're gonna work here. This is mine. You boss? This boss you? Of course. እኔ ስራ መስራት እችላለሁ። ድንጋይ መፍለጥ፣ ማፍካት፣ ሲሚንቶ ምናምን ኤቭሪ ነገር። Okay, calm down. You can. So, now let's go and eat lunch. So right now, let's go and eat some lunch. ምሳ ጋብዘኝ እናስቀጥራለን ነው እንደሚለኝ ነገሩ። ስራ ካስቀጥረ ምን ችግር አለው? ጋብዘንስ። Okay, yes. Okay, let's go. Let's go. ወይኔ ቀስቴ እና ሙድ እያስገቢ ነበር ማለት ነው። ምን ታረጊዋለሽ? ቀዩ ማፊያ ቀላል ሰው እንዳይመስልሽ። ቀዩ ማፊያ ያልኩ? አዎ፣ ምን ነው? አሻንቲ ቀዩ ማፊያ ወንድሜ የኔ ጌታ እንዴ ደህና ነህ? በአካል አለ ተቆቆረ በእናትህ። ወይ ያላችሁ ማለት ነው እንዴ? ስላንተ ዝና እኮ ይኸውልህ ለልጅ እኮ የሚወራረስ እኮ ዝና ነው። ቁጭ ብለን ይኸውልህ ልጅ እያለን ያንተን ታሪክ እየሰማን ያደግነው ግዙፍ ታሪክ ነው ያለው። አንተ ግዙፍ ታሪክ። ወይ ምን ሰማችሁ ስለኔ? ቀላል አባትህ ጣሊያናዊ እንደሆነ አንተ ደግሞ ፊልም ላይ የምናውቃቸውን ፋውሎች እየሰራ እንዳደግክ እኮ ተነግሮናል። ነበራ በእናትሽ። ቆይ ግን መቼ ነው ከሸቤ የተፈታኸው የኔ ጌታ የኔ ጠንበለል? ትንሽ ቆየው። ያው ስራ ለመስራት ያው በት እያልኩ ነበር። ፈረሰኛውን ይመች። አንቺ ደግሞ እንዴ አሻንቲ ሞትኩልህ። ቀስቴ ግን አልደበረህማ? እንዴ ለምን ይደብረኛል? እና ግን ለምን አልቤርቶ ተብለህ ተጠራ? ያው ብዙ ሰው የሚያቀኝ በቀዩ ማፊያ ስለሆነ ከሸቤ ከወጣሁ በኋላ ደግሞ አላ ይህን ስም መጠቀም ማክስ ማስራት ነው የሚሆንብኝ። እና ያው ሸቤ እያለን እኔና ጀለሶች ሜዲን ቻይና የሚለውን ፊልም ዱቅ ለናይ ነበር። እሱን ማን የማውቀዋለሁ አይቼዋለሁ። እና እዛ ላይ ያለውን ቻይና ፋውሉን ሲሰራ ሳይ የሌለ ተመቸ። ከዛ እኔም ከወጣሁ በኋላ መላ ሲጠብሸኝ የአልቤርቶን ሙድ ማራመድ ጀመርኩ። ይመችህ። እውነትም አራዳ አይደለህ እንዴ አንተ? እሺ አሁን አንድ ነገር ታደርጉልኛላችሁ። አንተ ምንም ዘዘን እኛ እናደርጋለን። ይኸውላችሁ ይሄ ማስክ እንዲላጥ አልፈልግም። እሺ የትኛው? የአልቤርቶ ሙድ ነው እንዴ? ለምን? ያው ፒፕሉ የሚያረፈኝ በፋውል፣ እሱ ማክሲ ደግሞ ከተላጠ ስራም ምናምን አጣለሁ። እና ታዲያ ምን ይሆንልህ? ቀዩ ማፊያ እንደሆንኩ ማንም ሰው እንዲያውቅ አልፈልግም፣ በተለይ የጀማው አባል። ኧረ ጣጣ የለውም በእናትህ አትጨናነቅ። ሉክ ጋይስ አም ቢንግ ሲሪየስ ኦኬ።
እኔ በቃ ጣሊያናዊ ነኝ፣ አልቤርቶ ነኝ። የምሰራው ትልቅ ህንጻ ውስጥ ነው። እሺ ኦኬ ገብቶናል። ስሚ ደግሞ ቀስቲላ ቹቻም ቢሆን ተቀልፈልግምሽ ስታይል ይኸውልህ፣ በእናትህ አልቤርቶ ለዚህ ልጅ ንገረው። ለዚህ ይኸው ደሜ ምናምን ወላፈኔ ምናምን ሚላት ልጅ አለች። ለእሷ እንዳይነግራት ይጠንቀቅ፣ ንገረው። እውነት ቹምቢ ትቀደዳለህ እንዴ? ኧረ አልነግራትም ስልህ። እንደውም ነገ አንድ ፈተና ፈተናለሁ። ምን አይነት ፈተና? ፎንቃ ፊት አልቤርቶ መሆኔን እናሳያቸዋለን። ሚስጥር ግን መጠበቅ መቻል አለባችሁ። ኧረ ችግር የለውም። ለሚስጥር ደግሞ ቃል ግቡልኝ። ያው ቃል እንገባለን። ሚስጥሩን ለመጠበቅ ቀስቴ ቃል ግባ። ኧረ በእናትህ በዚህ አረጋግጡልኝ። ቃል ደግሞ ተስማማ። ግድ የለህም ተስማማ። አቡ ይመቻችሁ። ይመችህ። ቃል እንገባለን። ቃል እንገባለን። ቃል መኮንን ምን ያደረክ? ምን አደረኩ? አሁንም እኔና ቤዛን እየተከታተልክ ነው? አይደለም። አላምንም። ለምንድን ነው የማታምነኝ? ምክንያቱም ከዳኒ ጋር ስላየሁ። ምን ነው ደነገጥክ? ስለ የትኛው ዳኒ ነው የምታወራው? ቅድም ቡና ቦታ አብሬው የነበርኩ ዳኒ። እኔ እና እሱ ምንም የረባ ግንኙነት የለንም። ይሄን አከል ቆይ ስትይኝ ቂር መስላለሁ እንዴ? እኔ እንደዛ አላልኩም። ጋሺ ከዚህ ሀገር ሲወጣ የኔና የቤዛን ጉዳይ እንዲህ በቀላሉ ዝም እንደማይል አውቃለሁ። እና ግን የፈለገ ቢሆን በዚህ ልክ እኔን እንድትከታተለኝ ኃላፊነት የሰጠ አይመስለኝም ነበር። ያሬድ፣ ቆይ ለምንድን ነው የማታምነኝ? በእኔና በዳኒ መሀል ምንም አይነት ግንኙነት የለንም አልኩህ እኮ። ዳኒ ገንዘብ ከሰጠው ምንም ሊያደርግ እንደሚችል አውቃለሁ። አንተንም ደግሞ በደንብ አውቃለሁ። በዛ ላይ በጣም በተደጋጋሚ የተገናኛችሁ። ጸጋንም እንደምታገኛት አውቃለሁ። ታዲያ ቆይሽ እንዴት ነው የማምነው? በነገራችን ላይ አንተ አመንከኝ አላመንከኝ ለእኔ ግድ አይሰጠኝም። እና ምንም አትነግረኝም ማለት ነው? አዝናለሁ ያሬድ። በነገራችን ላይ ከቻልክ ከዚህ በኋላ በመንገድ ባትገባ ይሻላል። እንዳታመጣ ነው። ምን እንደማመጣ በደንብ የምታውቅ ይመስለኛል። ለማንኛውም መልካም ጊዜ። አንተ መርዝ በእርግጠኝነት የሆነ ነገር እያደረክ ነው። በቅርቡ ደርሰናል። ትናንትና በጣም አስደብረሽኛል። እንድክሽኝ እፈልጋለሁ። ይቅርታ፣ የማለቀውን ሰው አላዋራም። ሚሰብለ አዲስ ሙድ ጀመረሽ ነው? ነገርኩህ እኮ የኔ ወንድም፣ የማለቀውን ሰው አላዋራም። ኦኬ፣ እንደዛ ነው እንዴ? ይቅርታ ግን የኔ እህት፣ ማውራት የማይፈልግ ሰው እኮ ዝም ነው የሚለው። አንቺ ግን እስቲል እያወራሽኝ ነው። ሰብሊ ግን ጥሩ ተማሪ ነሽ ማለት ነው። ስምንት ወርቅ ነው እኮ ባንድ ያስባልሽኝ። ለነገሩ ካዳመጥሽ ይበቃል፣ እሱ በቂ ነው። ልብሽ ግን ከባድ ባለቅን ይሁን። ፍቅር ዝም ያስብላል ሲባል አላምንም ነበር። አሁን ግን በደንብ አሳመንሽኛል። ለማንኛውም ገብዣዬን እንደተቀበልሽ መክጄ አይመስለኝም። ስለዚህ በኋላ ከትምህርት መልስ እጠብቅሻለሁ። ዛሬ አይመቸኝም፣ ከጆኒ ጋር ቀጠሮ አለ። ይቅርታ የኔ እህት፣ የምትይው ነገር እየተሰማኝ አይደለም፣ ወይም ደግሞ እየገባኝ አይደለም። ቆይ ግን ከኔ ምንድን ነው የምትፈልገው? እኔ ከአንቺ ምንም አልፈልግም፣ ግን አንቺን በደንብ እፈልግሻለሁ። ለምን? ያው ልቤ ላይ አንዴ ጎደለሽ ብሎናለች፣ እሷን መተሽ እንድትጠቅኝልኝ። ይኸውልህ የትም ስትንዘላዘል ጣልከውን ብሎን እኔ ጋር አታገኝም። እሺ ሚስብ
እቺን እንዴትሽን እንዴት እንደሞዴልሽ ታውቂያለሽ? ሳስበው ግን ለይቶልሃል አይደል? እኔ ከዚህ እሺ ሄድን ቻለሽ ጥሩ ሰዓት ነው ያገኘኋችሁ። ምን ነው ሄሉ ችግር አለ? ጸጋ ምን ሆነች? ትናንትና ከትምህርት ቤት እየተመለስኩ እያለ ከመኮንን ጋር እያወራች አገኘኋት። ወይኔ እቺ ምስጥ የሆነች ልጅ በቃ ቹቻ ምንም ልንይዛት አልቻልንም አይደል? እኔ የምለው ማለት እየተገናኙ እንደነበረ ታውቁ ነበር ማለት ነው? አሁን ናቅ ነበር። እሺ ለምን እንደሚገናኙት እሱን እንኳን እርግጠኛ አይደለንም። ግን በቃ ወይ ከኔ ወይ ከያሬድ ህይወት ምንም የተለየ ርዕስ የላቸው። ለምን ዝም አልሽ ታዲያ ቤዛ? ታዲያ እኔ ምን ማድረግ ነበረብኝ? ቢያንስ ብትነግሩኝ እኮ ልከታተላት እችል ነበር እኮ ጸጋን። አዎ ምን ነው ችግር አለ? ሄሉ አንቺ እኮ ያልገባሽ ጸጋ ከኛ የባሰሽ ቆቅ ነች። ከዚህ ሁሉ ርቀት በኋላ አሁን ልታገኛት ብትሞክሪ ምናምን ባንዴ ነው የምትነቃብሽ። እሺ ምን አሰባችሁ? እኔ እንጃ ሄሉ፣ ብቻ ሁሉም ነገር ግራ ግብት ብሎኛል። እሺ ያሬድ ያውቃል? አዎ ያውቃል። የሆነ መጥፎ ነገርም አስባለች። ሲያወሩበት የነበሩበት መንገድ ትክክል አይደለም። ቆይሽ እንዴት አድርገን ነው እቺ ልጅ ልንቀድማት የምንችለው? ሰውየውን በዘዴ እንቅረበው እንዴ? ማንን? መኮንንን? በፍጹም እንደሱ አይሆንም። መኮንን እንደምታስቢው ቀላል ሰው አይደለም። እሺ ምናልባት ልትቀርቢው ምናምን ትችያለሽ፣ ግን ደግሞ ቀርቦ የሚያስበውን ነገር ማወጣጣት ማለት በጣም ከባድ ነገር ነው። እሺ የሆነ ነገር እስኪፈጠር እንጠብቅ ነው የምትሉት? ምንም አማራጭ የለንም። መጸለይ ብቻ ነው አንድ ያለን አማራጭ። ውይ ጸጋ፣ ምን አይነት ልጅ ነሽ ግን ይቺ ልጅ? ረዱዬ እንዴት ነሽ? እንዴት ነሽ? አለሁልሽ የኔ ቆንጆ። ደህና ነሽ? ደህና ነኝ። አንቺ ደህና ነሽ? ደህና ነኝ። ምን ሆነሽ ነው ብቻሽን የተቀመጥሽው? እንዲሁ ዝም ብዬ ነው። ስለ ዳጊ እያሰብሽ ነው አይደል? አዎ ስለ ዳጊ እያሰብኩ ነው። በእናትሽ ረዱ ራስሽን አታስጨንቂ። ታውቂያለሽ ስሜቴ የቱ ጋር እንደተቀየረ አላውቅም። ብቻ ለረጅም ሰዓት ስልክ በደንብ እናወራ ነበረ። ስለሱ ብዙ ነገር ነግሮኛል። ያ ነገር ደግሞ በጣም እንዳፈቅረው አደረገኝ። ምን ነግሮሽ ነው ረዱ? ስለ እናቱ እንዴት ሆና እንዳሳደገችው ምናምን። የምርሽ ነው? አዎ ሄቡ፣ ልጅ እያለ በጣም ተደባዳቢ ነበረ። ግን የሆኑ ግሩፖች ከደበደቡት በኋላ በጣም ፈሪ የሆነ መጣ። አይገርም? ይሄንን ግን አላውቅም ነበር። አዎ ማንም እንደማያውቅ ነበር የሚነግረኝ። ግን እንደ ድሮ ቆራጥና ደፋር መሆን እንደሚፈልግ ይነግረኝ ነበር። በጣም ይገርማል። ታውቂያለሽ ያወራኝ ነገር በሙሉ ከኔ ልጅነት ጋር ይመሳሰላል። አልገባኝም። ታውቂያለሽ እኔም ልጅ እያለሁ እንደሱ ኃይለኛ ነበርኩኝ። ግን አሁን ልነግርሽ በማልችለው ኬዝ ብቸኛና ጭምት ሆንኩኝ እና ብቸኝነቴ የሚጋራኝ ሰው አገኘው ብዬ በጣም ደስ ብሎኝ ነበረ። ቆይ ስላንቺ ነግረሽዋል? ኧረ አልነገርኩትም፣ ግን ቀስ እያልኩ ነግረዋለሁ ብዬ አስቤ ነበረ። ወይኔ አይዞሽ እሺ ረዱዬ። ታውቂያለሽ ሄቡ፣ እሱም ይሄን ፍርሃቱን እኔም ይሄን ብቸኝነቴን እየተረዳዳን እናጠፋለን ብዬ አስቤ ነበረ። እንዴ ቆይ እንደዚህ ከሆነማ በጣም ብዙ አውርታችኋል ማለት ነው። አዎ ግን ምን ያደርጋል መጨረሻ ላይ እሱ ካደኝ እንጂ። ክዶሽ እኮ አይደለም። ታዲያ ይሄ ምን ይባላል ሄቨን? ያው አለመግባባት ነው። ለምን እንደውም ሻይ አልጋብዝሽ? እሺ ጊዜ የለኝም። ምን መናገር እንደፈልግ ተናገር። በቤዛ ቀል እንደማላቅ ታውቃለህ አይደል? እስካሁን አልነገርከኝም።
እንግዲያውስ በደንብ አድርገሰናል። በሷ ከመጡብኝ ቀልድ አላውቅምሽ። አሁን ገባኝ። ሊድ የመጣበት ሳል ነገር ወዴት ነው የምትሄደው? ነገርከኝ አይደል እንዴ? በቤዛ የመጣብህን ሰው እንደማትለቅ ምናምን ነገርከኝ። ስለዚህ አሁን ከጨረሰ ሊድ አርፈህ ቁም ወደዛ። እሺ ያው ቆምኩኝ። አሁን የምትነገረኝ ነገር ካለ ንገረኝ። ከመኮንን ጋር ምን እያደረጋችሁ? ምን? ማን ነው መኮንን? ትናንትና አብረው ቡና ስትጠጣ ነበር ሰውዬ። እየተከታተልከኝ ነበር እንዴ? አዎ እየተከታተልኩ ነበር። እንደዛ ከሆነ ከሱ ጋር ለምን እንደምገናኝ ከኔ ልቅ ቤዛ ብትነግረህ ጥሩ ይመስለኛል። እሷ ልካ እንደቀረብከውም አውቃለሁ። እና ታዲያ ለምንድን ነው የምጨቀጭቀኝ? ግን ደግሞ በአንድ ድንጋይ ሁለት ወፍ መምታት እንደምችል ስለማውቅ እሷ ካዘዘች ውጪ ሌላ ነገር እያደረክ እንዳለ ተሰማኝ። እንዴ ታዲያ ሌላ ምን ላደርግ እችላለሁ? ለቤዛ መኮንን እየሰለልከው እንዳለ፣ በሌላ ሳይድ ደግሞ የእኛን ግንኙነት ለመኮንን እየሰለልከው ቢሆንስ በሚል ጥርጣሬ ነው የሁላ ሰዓት እዚህ ያስቆምከኝ። ዳኒ የምጠይቅን ብቻ መልስልኝ። እኔ እሱ መቅረቤን ያክል ምቾት ከነሳ ለቤዛ ነገራትና እኔም ከጨዋታው ልውጣ። እየተከታተልኩ እንዳለ ቤዛ እንድታውቅ አልፈልግም። ስለዚህ በቃ ተወኛ፣ እኔም ስራ ልስራበት። እሺ ተዋለሁ። ግን ዳኒ አንድ ነገር ሰማኝ። መኮንን አንተን ተጠቅሞ እኛን እየሰለለ እንዳለ ካወቅኩኝ እመነኝ እገልልሃለሁ። ተስማምቻለሁ። በጣም ጥሩ። አሁን ሂድ። ከፈለግ ገደል መግባት ትችላለሽ። ገባላ። አሁን 11ኛ ክፍል ነኝ። ቀጣይ ደግሞ 12። ከዛ ዩኒቨርሲቲ ገባለሁ። ተመርቄ ከወጣሁ በኋላ ስራ ይዛለሁ። ከዛ ገባለሁ። ወይ ጉድ! ግን የማገባው ሰው ምን አይነት ሰው ይሆን? ቀይ ይሆን እንዴ? እጭ ቀይ የሚያስጠላ ይሆናል። ልጫወት ነው የሚመስለው። ይሄኔ እሱ እኮ ከሌላ ሴት ፍቅር ይዞት ቢሆንስ? የራሱ ጉዳይ። እንደውም ቀረውበት። እኔ ግን ለምንድን ነው ብቻዬን ቁጭ ስለ ባጤ ቁጡን የማስበው? ሁሉም ሰው እንደኔ ይሁን እንዴ? ያቺ እርግብ እንዴት ነው የምታምረው ደስ ስትል። አንቺ ልጅ ግን ፍቅር ያዘሽ እንዴ? በጣም ብቸኝነት እያበዛሽ ነው። ሄቡዬ እንኳን መጣሽልኝ የኔ እናት። እኔ ሰሞኑን ብቻዬን ሰውን የባጤ ቁጡን እያልኩኝ ማሰብ ጀምሬያለሁ። ምን እንደሚሻለኝ አላውቅም። ቆይ ምን እያሰብሽ ነው? እኔ ምን አቅልሻለሁ የኔ እናት። በቃ ማላስበው ጉድ የለም ብታይ። የምርሽ? አዎ እንደው ሄቨን ቆይ እንደው ስሞትልሽ አሁን እኔ ወደፊት የማገባው ባል ምን አይነት ሰው ነው ብዬ መጨነቅ ያለብኝ ልጅ ነበርኩኝ። የምር ስለሱ እያሰብሽ ነው እንዴ? ሄቨ እሱ ብቻ መስሎኝ። ምን ይገርምሻል የኔ እናት? እሱ ብቻ መስሎሽ ነው እንዴ? ምን ይታወቃል? አሁን እኮ ለወደፊት የማገባው ባል ከሌላ ሴት ፍቅር ይዞት አበድኩልሽ ሞትኩልሽ እያለ ይሆናል ብዬ ስናደድም ነበር። በጣም ነው የምትገርሚው ሄቡዬ። እንደው በሞት ይቆይ ምን አይነት ባል ማገባ ይመስልሻል? ይመስለኛል የሆነ ቀላ ያለ ነገር። ቀላ ያለ ነው ያልሽው? አዎ። አትወጂም? ይቅርታ አድርጊልኝና ሄቡዬ፣ እኔ ወንድ ልጅ ቀላ ሲል ያቅለሸልሸኛል። የሆነ አልጫውጥ ነው የሚመስለኝ። እና ምን አይነት ይሆንልሽ ባክሽ? የሆነ ጸየም ያለ ጀንተል ያለ ቆፍጠን ያለ ወንድ ቢሆን አያምርም? እኔ አላቅልሽም ጄሪ። ሆ እንደው ስሞትልሽ ሄቡዬ፣ እቺን ብቻ ነገረኝ። ቆይ ያንቺ ታይፕሽስ ምን አይነት ወንድ ነው? አንቺ ልጅ ዛሬ ምን ሆነሻል? ንግግርሽ ሁሉ ግራ እየሆነብኝ ነው። እንዴ ምን ችግር አለ? የጠየቁሽን ብቻ ብትመልሽልኝ። እኔ ምንም የወንድ ምርጫ የለኝ። ማንኛውም ይመችሻል? አዎ ፈጣሪ ካለ ምንም ይሁን። ሸፋፋ ቢሆንም እሰይ ይሁን። እንዴ ካልሲው ቅርናታም ቢሆንም አይ ጄሪ ምን እንደሚሻልሽ ያንቺን መጨረሻ ባሳየኝ። እንዴት? በማክቤል የተነሳ ወንዶቹን በሙሉ ከፍ ዝቅ እያደረግሽ ከሱ የባሰው ላይ ጥሎሽ ስታብጂ እንዳላይሽ በኋላ እንደው ሄቡ ቆሜ ቀራታለሁ እንጂ እንደሱ አይነት ወንድ አላገባም በጭራሽ። ታይ አይ እንግዲህ አንቺ ደግሞ ምን ታስፈራሪኛለሽ? ኦ ጄሪ ፍቅር እኮ ምን ላይ እንደሚጥል አይታወቅም። ኦ ሴትዮ አታሟርችብኝ አልኩሽ እኮ። ሟርታልሽ እንዴ? እና ከዚህ በላይ ሟርታለ እንዴ? ይልቅ አሁን አንድ ነገር ልንገርሽ። እሺ ምንድነው እሱ? ጄሪ አሁን ወደ አንቺ ጋር ስመጣ ረዱን አግኝቻት ነበር። እጭ እንግዲህ ምንድነው አቦ ረዱ ይሄ ዳግ ማርክ ምናምን የተባሉ ሰዎች እንዴት ስልችት እንዳሉኝ ብታቂ። እጭ ጄሪ እሱን ተይውና አሁን ምልሽን ብቻ ስሚኝ። ኡፍ ይሄን ደግሞ ምን ይሻላል? እሺ ንገሪኝ።
ይኸውልሽ ምን መሰለሽ መስዬ ነው እንዴት ነሽ? ለምን ወጣ? ምን ማለት ነው ደግሞ? ከኔ ያቺን ዱርዬ አስበልጠ ሄዳል ነበር። እኔ እኮ አስበልጬ አይደለም የሄድኩት፣ ላስጠነቅቃት ነው የሄድኩት። ናታ ምንም ሆነ ምን እኔን ብቻዬን ጥለኸኝ ሄዳል። መስዬ እኔ እኮ ትቼሽ የሄድኩት እንዳትጎጂብኝ ብዬ ነው። እሱን መወሰን የነበረብኝ እኔ ነበርኩ። አንተ ግን ለኔ ወስነህልኝ አባረኸኛል። ቆይ ግን መሲ ለምንድን ነው ትንሿን ነገር እንደዚህ የምታወሳስቢያት? ምንም አላወሳሰብኩም። ሪያሊቲውን ነው እየነገርኩ ያለሁት። ለማንኛውም ከቃጀል የምታተርፈው ነገር ቢኖር ችግር ብቻ ነው። ቃጀልን እኮ ቀርበሽ ብታያት ዓለማችን ላይ ልክ እንደሷ ምስኪንና የዋህ ሰው የትም አታገኝም ነበር። እንኳን ደስ አለ። ወይ መሲ ግን ለምንድን ነው በነገር እንደዚህ ጥዝጥዝ የምታደርጊኝ? ይቅርታ ናታን፣ ቻው። እኔ ግን ይዘሽ ልጅ ነገር ምንም እየገባኝ አይደለም። እና ሄቡ ዳግም ልጅ እያለ በጣም ኃይለኛ ነው እያልሽኝ ነው? አዎ አልኩሽ እኮ። እንዴ እና ታዲያ አሁን ምን ነክቶት ነው እንደዚህ የሚያልመጠመጠው? ምናልባት በግሩፕ ሆኖ ከደበደቡት በኋላ የመጣበት ትራውማ ይሆናል። ትራኮማ? አይ ጄሪ፣ ትራኮማ ሳይሆን ትራውማ። ሄቡዬ እስኪ ድገሚልኝ። ምን ኦማ ነው ያልሽኝ? ጄሪ ትራውማ አልኩሽ እኮ። እሱ ደግሞ ምንድነው ሄቡዬ? የስሜት ቀውስ ይባላል። እንዴ ስሜት ይቀወሳል እንዴ? ይኸውልሽ ጄሪዬ ምን መሰለሽ፣ የሆነ ጊዜ ላይ የሆነ ችግር ወይም አደጋ ካጋጠመሽ በኋላ ጥሎብሽ የሚያልፍ የፍራቻ ስሜት ነው። እሱን ለማለት ነው። ሄቡሙች አንቺ እውቀትሽ በጣም ጨምሯል። በእጥፍ ነው የጨመረው። እኔ ደግሞ ስለ ትራኮማ ልንገርሽ። እሺ ምንድነው የምትነግሪኝ? ትራኮማ ማለት የአይን በሽታ ሲሆን አይናችን በቆሻሻና በተለያዩ ነገሮች ሲጎዳ የሚይዘን በሽታ ነው። እንዴ ጄሪዬ፣ እኔ እኮ ትራኮማ አይደለም ያልኩሽ፣ ትራኦማ ነው ያልኩሽ። ሄቡ ደግሞ ምንድነው የምትይ? እሱ ማገብቶኛል እኮ ያው አንቺም እውቀትሽን ካጋራሽኝ አይቀር እኔም ከማውቃት እውቀቴ ኢንቨስት ላድርግ ብዬ እኮ ነው እንደዚህ አጋራሁሽ። ምንድነው የምትይኝ? ተረጅኝ እንጂ። እሺ ተረድቼሻለሁ። አሁን ጥያቄው ምን ትሆኝልኛለሽ? ምን ልሆንልሽ ነው? ይሄን ጉልፋቱ የሆነ ዳግም። ቆይ ተይ ጄሪ፣ እንደሱ አትበይ። ድንገት እኮ ወደ ቀድሞ ማንነቱ የሚመለስበት አጋጣሚ ከተገኘ ከባድ ነው የሚሆነው። እና እሺ ጊዜ ይመለሳ? ገና ለገና ዳግም ወደ ቀድሞ ማንነቱ ይመለሳል ብዬ እኔ ጄሪ ልንቦቅቦቅለት እንዴ? እሺ ታዲያ አሁን ምን እናድርግ? እኔ እንደሚመስለኝ ከሆነ ሂደን ረጋ ብለን ብናወራው ሳይሻል አይቀርም። እኔም ማስበው እንደዛ ነው እኮ ነው። እንሂድ። ማን ደፍሮ? ይኸውልህ ስለ የሆነ ጉዳይ ማውራት አለብን። ምንድን ነው የምናወራው? ስለምን ጉዳይ እንደማወራ ታውቃለህ? አላውቅም። ከሆነ ጥሩ። ስለምን ጉዳይ ማውራት እንዳለብን ታውቃለህ? እሱም ደግሞ ስለ ሚላትና ስለ ሚላት ጉዳይ ብቻ። ስለ እሷ ደግሞ ምንድን ነው የምናወራው? ይኸውልህ አንተና እሷ መሀል ውስጥ ያለው ነገር በሙሉ የውሸት እንደሆነ ደርሼበታለሁ። ማን ነው እንደዛ ያለ? ማንም ይሁን አያገባም። እንዴት ነው በእናትህ? መነጽርን ሳታረግ ስቀር ትቃዣለህ እንዴ? ይኸውልህ ይሄ ቅዠት አይደለም። እሺ ከዚህ በላይ ቅዠት አለ እንዴ? በል ወደዛ ሄድልኝ ልሂድበት። የት ነው የምትሄደው? ከሜሉ ጋር ቆንጆ ቀጠሮ አለኝ። አንተ ልጅ ሰማኛ? ይኸውልህ ከዚህ በኋላ የእሷን ስም እንዳጠራብኝ። እሺ ይኸውልህ እቺ ልጅ የማትዋት ከሆነ ማለት ነው እኔ እናንተ ማለት ትልቅ ነገር ነው የሚፈጠረው። ትሰማኛለህ? ለምን ምንም ነገር ውስጥ አንገባም? ሜሉ የኔ ብቻ ናት ነው። አሁኑ ምን ታመጣለህ? ምን እንደማመጣ አሳያለሁ። ይህችን ይወዳል ማን ደፍሮ? የማንም ጉፋያ እየመጣ ይደነፋብኛል እንዴ? ወንድ ከሆነ አይገጥመኝም ጉፋያ። ወይኔ የሰውየው ቅጣት! ፈረንጅ እንደሱ አትልኝ። የመጀመሪያ እኮ ነው። እኔ ሌላው ፈረንጅ ምን አፍሪካዊ እንደሚመስሉ ጥቁር እኮ ነው ሌላው ፈረንጅ ከሷ አጣር። ወይ አልቤርቶ፣ በስመ አብ ጉደኛ። በእናትህ ዝም በል፣ ሆዴን አትንፋኛውን። ወይኔ አልቤርቶን እኮ ስላላወቅሽ እኮ ነው እንደው ሲያወራ ንግግር ይሄ ፕሮናንሴሽን ነው የሚባለው። በቃ ይችላል። እንግሊዘኛውን ጠጥቶታል ነው የምለው። እኔ እንደኔ እንግሊዘኛ እንደሚችል ሰው ጠጥቶታል። አቤት ማር የሆነ ሰው ማርያም፣ በቃ ያበደ ሰው። አንተ ሲጀምር የእሱን ንግግር በምን አባ ሰምተህ ነው? እንግሊዘኛ እኮ እንደማታውቅ እኮ ኔፕ እንደሆንክ መንደሩ ያውቃል። በቃ እስካሁን ተከታታይ ዝም ብዬ ሰሙሽ ቃጁ። ታይ በቃ እንዴ እስከዚህ ጫማ እንለካካ። 35 ቁጥር ታይ ማርያም። ይኸውልሽ እሺ 7
ይኸውልሽ እኔ እንደ ቀስቴ እንዳልመስልሽ እንግሊዘኛውን አንበደብደዋለሁ። እኔ ባዶ አረግሽኝ እንዴ እንደ ቀስቴ። ወይኔ ወሬ አለብህ ሲጀምር ይሄን ቁልጭ ልጭ እያልክሽ ነበር እሱ ፊት። እሱን አሳይሻለሁ። አሁን ሄጄ እንግሊዘኛውን ስልበት ካፌ እንደዚህ ጣጣ ብሎ ነው የሚወጣው። ኧረ ወሬ አለብህ አቺ ታጥበሻላ? ለምን? እሱ ጋር ስትሄጂ ሲሪየስ ነው መሆን ያለብሽ። ቀንዱ ማን ስለሆነ ሰውዬው ወደዚህ ወደ ሀገር ውስጥ የመጣው ለሁለት ነገር ብቻ ነው። አንደኛው ለጠላ እንዴ፣ ሁለተኛው ለቺክ ምን ልሙትልሽ እንዴና እናም ይኸውልሽ ሲያይሽ ሙከክ ቀልጥ ሊሞትብሽ ስለሚችል እጅሽ ላይ ተጠንቀቂ። ኧረ አልሰማም። በእናትህ ትቀልዳለህ እንዴ? እሱን አያገባኝም። እንዴ እንዴት ነው ደግሞ ማሰሚው? እንዴ ሁሉ ሰውዬው እኮ ፈረንጅ እኮ ነው። እንደውም መጣበሰውና ከዛ ጨምረታለሁ። ከዛስ? እንዴ ከዛማ እኔንም ጩጪውንም ይዘን ጣሊያን ካልሄድክ ብዬ መጋታት። ቾምቤ ጉዱን አልሰማ። ቾምቤ ጉዱን አልሰማ። እኔማ አሳይሻለሁ አሳይሻለሁ። ምን ልታረግ? ማን ጋር ደውል? እኛ ቆመን እንቀር? የማንም ዲያስፖራ እየመጣኛ ቆመን እንቀር? ወንድሜ ችግር ይኸውልሽ፣ በዚህ ነበር መኪና ማስገጨት። እንዴት ነው የቤተሰብ ነው ባይዘው ቤት። እኔማ ቾምቤ ጋር ደውላለሁ። ቆይ ጠብቂ። ሄሎ አልቤርቶ። ማን ነው አልቤርቶ በጥቁሩ? ዋየው ያሻንቲ ፒስ ነው። ሰማ ችግር ተፈጥሯል። ምን ተፈጥሮ ነው? ወይ ጉድ! ቃጅል እንዴ ልቤ ምን ሆነች? ፈነዳች፣ ፍርስርስ አለችልህ። አሻንቲ በእናትህ ተናገር እንዴ! ደሜ ምን ሆነች? ይኸውልህ አልቤርቶ ከሚባለው ሰውዬ ጋር ወደ ውጭ ሄዳለሁ፣ እጣበሳለሁ፣ ሆፕ እልለታለሁ፣ አረግዝለታለሁ እኮ ነው የምትለው። ወይኔ ቾምቤነት! እኔ ቾምብነት ሞቼ ነው ቆሜ እንዴ? እሱን አላቅም፣ ሙትም ቁምም አላቅም፣ አይመለከተኝም። አሁን ግን ትደርስ ከሆነ ድረስ ስፓቱ ላይ እንዴ። ቀላል ደርሳለሁ። ቃጁ እኮ ደሜ ናት። አውቃለሁ። ልቤ፣ ሜዱሌ፣ ህብለ ሰረሰሬ ሁሉ ነገር እኮ ነች እንዴ። ቾምቤ ደግሞ አውቃለሁ፣ የ8ኛ ክፍል ባዮሎጂ መጽሐፍ ናት በአጠቃላይ። መጣው አለቀለት ንገረው። ባል ና ቶሎ። ደሜ አረ በቃ አቀሳሰርክ ማለት ነው ባንተ ቤት። ወንድሜ እኮ ነው ቃጩ። አንቺ ገና የውጭ ሀገር ባንዳ ሰላቶ መጣሽ ተከተልሽና ወደ ውጪ። ይሄ ልጅ ሲያብድ እኮ እኔ ነኝ መሰቃዩ አይደል እንዴ? እኔ ነኝ በየሆስፒታሉ በየአማኑኤል በየጸበል ቦታ እኮ የሚሄደው እኔ ነኝ እንዴ? እናማ ሄጄ ሁሉንም ነገር ጉድ ሳይፈጠር እነግረዋለሁ። ስሚ አንቺም እዚህ ክልስ ከምትወልጂ ይሄ ምንድነው የሀገር ሰርዶ በሀገሩ በሪያ የሚባለው። ስለዚህ እዚሁ ትወልጃለሽ። አይኔ እያየ ከሌላ አትወልጂ። አይኔ እያየ አይኔ ይጥፋ ባንዳ ናኒድ በእናትህ ወደዛ ከጣሊያን አትወልጂ። ካበሻ ደሜ ነው። እንደውም እቺ ይሄንን ፈረጅ ማለት ነው ጄሪን ባላስተዋውቃት ከመላሴ ጸጉር አጂ ሳውዲ ሚስተብለ በጣም ይቅርታ። ለምን? ይኸውልሽ እኔና አንቺ ጓደኞች ስለሆኑ ነው አንቺ ፊት የምቀልደው እንጂ ላስከፋሽ ምናምን ፈልጌ አይደለም። እኔ የምፈልገው ካጠገቤ እንድትርቅ ብቻ ነው። ይኸውልሽ ሚስተብለ እርቃለሁ፣ ግን አንድ ነገር አስተውሽ። አሁን ከራኩኝ መቼም ቢሆን ተመልሼ አልመጣም። እኔም እኮ የምፈልገው እሱ ነው። መቼም እንድትመለስ አልፈልግም። በጣም ጥሩ። ስለዚህ ወስነሻል ማለት ነው? ከወሰንኩኝ እኮ በጣም ቆየሁ። አንተ አልገባለህ እንጂ። በጣም አሪፍ። እንደዛ ከሆነ ሁለተኛ አጠገብሽ አልደርስም። መልካም ነው ብለሽ ቻው። ይሄ ልጅ አሁንም እያስቸገረሽ ነው? ኧረ አይደለም። አሁን በደንብ አድርጌ አቋሜን ስላሳየሁት ከዚህ በኋላ ያስቸግረኛል። እንደዛ ከሆነ ጥሩ አድርገሻል። ደግሞ ያቺ የተተናኮለችሽ ልጅም ዋጋውን እንሰጣታለን። አያስፈልግም። ጥፋቱ እኮ የኔ ነበረ። የፈለገ ቢሆን ለምን ትመታሻለች? እንደ ማንኛውም ሰው ተናደደችብኝ፣ መታችኝ። በቃ ነገስ ድጋሚ አግኝታ ለመመታቷ ነው ያለ መተናኮሏን በምን እርግጠኛ ነን? በምንም። ግን ደግሞ በቃ እኔ ጸቡን ማባባስ አልፈልግም። ግን እኮ ምንም ግን እኮ የለውም። በቃ ችግሩ አንዴ ተፈጥሯል።
ቆይ ምንድነው የምታፈጡብኝ? ሄቨን እባክሽ ቅድም ያልሽው ነገር ተሸውደ ይፈልግ አይደለም። አንቺ ደግሞ ለነገሮች ቦታ ምረጭ እንጂ። እየቦጨቃችሁ ነበር አይደል? ይገርምሃል ቦጭቃለሁ ብዬ አስቤ አላቅም ነበር፣ ግን ዛሬ ቦጨኩ። እሺ ስለምንድን ነው ቦጭቁ? እኔ የምልህ ዳግም፣ ቆይ መነጽር የት ሄዶ ነው ባዶውን አፍንጫውን እንደዚህ የምትፈቀው? እባክሽ ተይው። ፍሬሙ ተሰብሮ ማዘር ልታሰራልኝ ሄዳለች። ዳጊ አንተ ዝም በላት። ግን ልንነግርህ ነበር የመጣነው። ብቻ ስለረዱ እንደ አሁን አንተም ወንድ ሆነ ነው እንደዚህ መልክ የምትሰራው? አንቺ ሴትዮ ነግሬሻለሁ፣ በወንድነቴ እንዳመጪሽ። ሄቨን ይሄ ነገር እኔ መጀመሪያም ነግሬሻለሁ። ምን ትመስላለች? ባትኝም አሁንማ መተው እንዳለብኝ ገብቶኛል። ቆይ እኔ ግን አላሳዝናችሁ እንዴ? እምወዳት ሜላት እያለች ሄዳችሁ ከረዱ ጋር ስታጋፍጡኝ። ታጥቦ ጭቃ ማለት ይሄ ነው። እባክሽ ቅድም ያልሽ ነገር ተሸውደናል። እንደው ይኸውልህ ዳጊ ዛሬ ረዱን አውርቻት ነበረ። ምን አለችሽ? የሚያሳዝን ማንነት አላት። ከሚገርምህ ምን እንደማረካት ታውቃለህ? ኪኗ ሌላ ምን ሊሆን ይችላል? ከስከስ መልክ ያላለም ደፋር እና ምን ነው? አትሳሳት፣ መልክህ አይደለም። ታዲያ ተናገሪያ። የሰጣሃት ጊዜ፣ ያወራሃት ታሪክ፣ ከሚገርምህ ካወራሃት ታሪክ ውስጥ የራሷን ልጅነት አይታበታለች እና ለዛ ነው የወደደች። የምርሽ ነው? አዎ ዳጊ። እንዴ ቆይ ዳግም የነገርካት ታሪክ አለ እንዴ? አዎ ያው ስለ ልጅነቴ የተወሰነም ቢሆን ብዙም ነግሬያታለሁ። አይ ወንድ ቶ እንደው ምን እንደሚሻላችሁ አለቅ። ስንት ዘመን አብረናችሁ ስንኖር ያልነገርከን የልጅነት ታሪክን ሂደህ ለሷ ዘከዘክላት አይደለ? ጄሪ ተይ እንደዚህ አትበይ። ታዲያ ምን ልበል? እንደው እስኪ ንገረኝ። ቆይ እንደዚህ እንድትሆን ያደረገ የልጅነት ታሪክ ምንድን ነው? ኖ ለማንምማ የልጅነት ታሪኬን አላወራም። እስከስ አለች እማዬ። ሄቨን ቆይ ግን ልጁ ምን ሆኖ ነው? ጄሪ ይሄ ልጅ ግን አልተረዳነውም እንጂ ረዱን ያፈቅራታል። እንዴት አልሽ? ሰዎች እኮ መናገር የማይፈልጉትን የህይወታቸውን ክፍል የሚናገሩት ለሚያፈቅሩት ሰው ነው። እንደው የምሩን ባፈቀራትና ፍቅሩ በተገለጠለት ከዛን እኛም ግልግል እንል ነበር። እስቲ እንደሚገለጽለት ተስፋ አድርጋለሁ። አይ ጭራሽ አፍንጫውን ፍቁ ጨርሰው እኮ ነው እስኪነች። እኔ እናንተን አይደል እንዴ በእግር በፈረስ ፈልጋችሁ የከረምኩት? ብቻ አሁን ከሌላ ጋር ጣልተህ እንዳይሆን። እኔ አቡሻ ብቻ መልክ ልትሰራ እንዳይሆን እሱን ለማያውቅ። በእናትሽ አሁን ሙዲ ፍትት ስላለ ምንም አትበሉ። እሺ ምንም እንድንል ማስፈልግ ከሆነ ለምን መጣ? ያው የተለመደው ትብብራችሁ ፈልጌ ነው። በጣም እናዝናለን። እኛ ትብብር ምናምን አይጠራም። ምን እሺ ነው ትብብር ያልኩት እኮ መግቢያውን ነው። በቃ ጸዴ መላ ነው ገባላችሁ። በነገራችን ላይ እኔ ጉንፋን ይዞኛል። ብቻ ይሄ ሁሉ መልክ መስራት ሳቢ ለማስጨመር እንዳይሆን። ትሰማኛለህ አቡሻ? አንተና ሚኪ የእኛን ስራ አቀላችሁ አያችሁት እንጂ እኮ በጣም ብዙ ውጣ ውረድ አለ እኮ። ዘፈን መስፈን ልታራክስ ባልሆነ። ቆይ እናንተ ምን ሆናችሁ ነው? ለነገሩ ተወስውሳችሁ ነው። ምን እናድርግ ብለህ ነው? አንተና ሚኪ ምንም የሚረባ መላ የላችሁ። ሰው ማለት ያሬድ ነበር። ብቻ ከሱ ጋር ልታነጻጽሩኝ እንዳይሆን። ያው ነው ያንተን ፎንቃ እሱን ፎንቃ። አረ በህፃኑ አታካብዱ። በቃ ጸዴ መላ ገባላችኋለሁ። እስኪ ህፃኑን በል። ህፃኑን ስልሽ እሺ ምንድነው የምናደርግልህ? በቃ ጸዴ የሆነ የፍቅር ዘፈኖችን ሰርፕራይዝ ማድረግ ነው። ለምሳሌ ኧረ አቡሾ፣ ኧረ ሼም ነው። ብቻ የፎንቃ ዘፈን ለኛ ልትነግረው እንዳይሆን። አቤት ምርጥ እኮ ናችሁ። በቃ ትንሽ ቆይታችሁ ትከሰታላችሁ። እሺ እንመጣለን። አስቡበት አደራ። ኧረ በቃ አይፋቱንማ። መቼ ምን ይሻለናል? ቆይ እሺ አሁን ምንድነው የምንዘፍነው? እሱን እናስብ ደግሞ በኋላ እንዳይጨምር እኮ እንደው ምር ነው ያለኝ በጣም። እሺ ምን ይሻላል? ምን የሚለው ሙዚቃ ያንዶ መስሎ ሰዘት ነው ይባላል። ጸጊ እንዴት ነሽ? ምን ፈልገህ መጣህ? አንቺን ነው። ሌላ ምን ልፈልግ እችላለሁ? አሁን ምን
መናገር የምትፈልገውን ተናገርና ሄድ ከዚህ። እሱማ መናገር አይቀርም። ግን አንቺ እንዴት ነሽ? ደህንነት ያሳሰበ? አዎ የሆነ ሰዓት ላይ በጣም ተላመድንና ዝም ብለሽ ካጠገቤ ጠፋ ስትይ አሳሰበኝ ደህንነትሽ። የሚገርም መሳሳብ ነው። እንዴት? ምክንያቱም እኔም እንዳንተ ሳስብ ነበር። እና ደህና ነህ? እኔ ደህና ነኝ። አንቺ እንዴት ነሽ? አሁን መናገር የምትፈልገውን ተናገር። ጸጋ ደግሞ እስኪ አትኮሳተሪ። የሆነ ስትኮሳተሪ በጣም ነው የምትደንቂው። እንደ ቅድሙ ፈገግ በይ። የሆነ ውስጥሽ ላይ ደስ የሚል ቦታ ኤልያስ። እሺ በቃ ስሜን እንደዚህ ከነገሳንግሱ ከጠራሽ በቃ ወደ ጉዳይ እገባልሻለሁ። እየሰማሁ ስለሆነ ሰው ልጠይቅሽ ነበር። ስለማን? ዳኒ ማን? ምን ዳኒ ነው ያልከው? አዎ ዳኒ። የት ነው የምትተዋወቁት? እዚሁ ትምህርት ቤት ውስጥ ነው። የሆነ ሰዓት ላይ ብቻዬን ተቀምጬ መጥቶ ተዋወቀኝ፣ ግን ምቾት አልሰጠኝም። ለምን? ምክንያቱም መጠራጠር በጣም እወዳለሁ። ያው አንቺ እንደምታደርጊው ማለት ነው። እኔ ምን አደረግኩ? መጀመሪያ እንደተዋወቅኩኝ ስለኔ ማንነትን ለማጣራት በጣም እየጣርሽ አልነበረ? እኔም እሱን የተገበርኩት። ታዲያ ብዙ ሰው ባለበት ግቢ ውስጥ ስለ ዳኒ እኔን እንድልጠይቀኝ ቻለ? ምክንያቱም 11ኛ ክፍል እንደሆነ ነግሮኛል። 11ኛ ክፍል ደግሞ አንቺና ቤዛን ብቻ ነው የማውቀው። ለዛ ነው መቼ ጠይቁሽ። ከሆነ ጥሩ። በሚያሳዝን ሁኔታ ስለ ዳኒ ምንም ልልክ አልችልም። ለምን? ምክንያቱም ልጁ ከዕለታት አንድ ቀን ትምህርት ቤት የሚመጣ ልጅ ነው። በቃ አዎ በቃ ምን ነው? አይ ስለ ዳኒችን ብቻ ማወቅሽ ገርሞኝ ነው። አሁን ጥያቄን ከጨረስክ መሄድ ትችላለህ። እሺ እሄዳለሁ። ደግሞ አትጥፊሽ፣ እንጠያየቅ። እሺ ባይ። ቻው። አልቤርቶ ነው ወይ ዘመን ወይ መጨረሻ። ይሄ የመጨረሻው ሰዓት ነው። በቃ ይሄ ጉዳችን ጭራሽ ጣሊያናዊ መጥቶ ከወንበራችን ሊያፈላቅለን። ታዲያ እኮ ነው ነጫጭባ ነው ቾምቤ ድረስ እኔማ ደውልለታለሁ። እና ምንድን ነው እንዴ? ታካብዳል እንዴ? ይሻላል። Alberto, good morning, good evening. Sto bene. ምንድን ነው ያወራው? ቃጂ አንተ ያማ እንግሊዘኛ ነው ተካላከ እንዴ? የዛኔ ሲያወራ እንግሊዘኛ ነበር። አሁን ከየት እንዳመጣው ምን አመጣህብኝ? አሁን እኮ ነው good morning ስትል እኮ ጣሊያንኛ ነው እንዴ? ሲ አይሻልም እንዴ? ኧረ ወይኔ ጉዴ። በል እንደም እኔ ለራሴ ኑሮ ራሱ ያንከራተተኝ በቃኝ። ነይ ወዴት ነው የምትሄጂው? እኔ ለዚህ አንካፍተሽ ወዴት ነው? I think she is Kajal. እኔ ነኝ። ይኸውልሽ ቾምቤን እኮ ሽምጥጥ ነው የምታደርጊው አንቺ ፈረንጅ ካለሽ። ስለዚህ ነገርኩት። የማትበላ ወፍ ናት አልኩት። የምን ገበያ መስካት ነው ማለት ነው? አንቺ ፈረንጅ ፊት አደነፊ። Nice to meet you, Kajal. ቾምቤን አተ ቾምቤን አተ እኔ አይደለሁም። ወይኔ ደሜን ዘራፍ አካኪ ዘራፍ ዱብ ዱብ ይላል እንደ በረዶ። በልጅነቱ ቃጀልን ወዶ አንተ ይሄንን ስማኝ። ዱብ ዱብ ይላል እንደ በረዶ። በልጅነቱ ቃጀልን ወዶ አምጦ አንተ። እሺ አይዞህ ወንድሜን ማንም አይደፍረው። ማንም አይደፍረው። ዋትስአፕ ማኔጋ አይዞህ ነው ይሁን እንደዚህ መደነፉት። እንዴት አንደነፋ ፍቅረኛ ሸኮሉ ሰላቶ bro, please. ከምዶ አንረጋጋም ነው አንረጋጋም። ይኸውልህ እንደውም ከዚህ ማጠፋ ከሆነ አለቀም እገድልሃለሁ። ሰው ይፈታ በቃ። አንቺ በእናትሽ ፈረንጅ እኮ እንደ ውሻ ሲጮህበት ይሮጣል አሉ። የት አባቱ ምንድን ነው ያለው? ከበመፍጠር እንዴ ምን አደረገኝ? ልጁን እኮ ቆሌውን እኮ ነው የገፈፋችሁ። ቆሌውን የገረመሽ ትንሽ ቢቆይ ቆዳውን ነበር የምገፍለት።
ቆይ እናንተ ምንድነው አዋራ የምታስነሱት? እንዴት አይነሳ? አውሎ ነፋስንም መገለባበጥ ብችል እድሜ ልኩን እኮ ካንቺ ጋር ኖሮ አንድ ቀን እንኳን እጅሽን ብሎት እንኳን አያውቅም። ያ ግን እናማ ይኸውልሽ አባቶች እኮ ተዋግተው ተጋድሎችን ሀገር ያቆዩልን ሴቶቻችን እጃቸው እንዳይሳሙ እና የኔ እናት ምን አስበሽ ነው? ቆይ አንቺ በሚስትና እኮ በሀገር ቀልድ የለም። ሄዶ ለዛ በእናትህ እኔ ካመች ወዲህ ነው ያንተ ሚስት የሆንኩት። ወደፊት ትሆኛለሽ። ምን ችግር አለው አይደል? እሺ ከዛስ? እንዴ ከዛማ ይሄ ልጅ የማይታየው ነገር የለም። ሁላ እኮ አስረግዞሻል በሀሳብ። እሱን አትርሺ፣ የነበርሽበትን አትርሺ። ኧረ እኔ ግን የምር አልቤርቱዬ በጣም ነው ያሳዘነኝ። ቃጁዬ ይኸው ስወድሽ በእናትሽ ይኸውልሽ ቃጁዬ እኔ ቃጁ ላላ ብዬሻለሁ። ቾምብላዬ በይኝ እስኪ አንዴ በእናትሽ። ቆይ ብለህ ምን ይጠቅምሃል አንተ? ቢጠቅመው እኮ ነው እንደዚህ የሚለምንሽ። ቃጁ አንዴ ብቻ በአባቶቻችን አጥንት ይዤሻለሁ። አንዴ በይኝ። አንዴ እስኪ ሳሚውና ደስ ይበል። ቾምብዬ በይው በሷ። ዝም በል በእናትህ አንተ እላለሁ። እኔ ከጠቀመም ችግር አለ። ኧረ ቃጭል 3 ድንጋይ ሆነብኝ። አንዱን ቀንስ፣ ኪሎ ቀንስ። ወንድሜ ንቃ ወንድሜ። አንተ አንቺ ትስቂያለሽ አይደል? ቆመሽ አዎ ተነሳ እንዴ ተነሳ ወንድሜ አይዞህ። አሻንቲዬ ወይ ዘራፍ ብዬማ ጉንጬን ከተነካው ይሄንን ነጫጭባ ወደ መጣበት መልሼ ታረግዝልኛለች። በቃ እንደዛ ይሻላል፣ ማርገዙ ይሻላል። እውነትህን ነው። ና ድንጋይ ነሽ። ጎፈሬ ሁኝልኝ እኔ አበጥራለሁ አንቺ ተዋቢልኝ አንቺ ተዋቢልኝ ሜሉ ባራራራራራ አገኝሻለሁ ባራራራራራ ሜሉ ባራራራራራ አገኝሻለሁ ማራራራራ ሜሉ ፐም ሄይ ሌዲስ እንዴት ናችሁ? ማርክ እንዴት ነው? አለው ዋትስአፕ እንዴት ነው? አምሮብኛል። ማርክ አንተ አሁን ይገርምሃል፣ ምድር ላይ ምንም ቢኳኳሉ ምንም ቢቆነጃጁ የማያምሩ 2 ሰዎች አሉ። እነዛ ሰዎች ደግሞ አንተና ዳግም ናችሁ። ትሽ ድሮ ምቀኛ ከሩቅ አይመጣም። ይቡዬ አንቺ ንገሪኝ፣ እንዴት ነው? አምሮብኛል? አምሮብሃል ማርክ። ውይ እንደው ምን ላድርግሽ? ምን ልሆንልሽ? ወይኔ ድሮም እኮ የተማረሰው ንግግር እኮ ያስታውቃል። ካፉ ከማሩ የሆነ በቃ ጥፍጥ ይላል አሉ። ግን አንዳንድ ኩታራ እቺ ናትና ጄሪ። ማን ነው ኩታራ? እኔ አልጠራውም ስም። እንግዲህ እኔ ጄሪ አሽሙር የማይገባኝ ቆይ ቂል መስልሃለሁ እንዴ? ጄሪ ፕሊዝ ዲስተርብ አታርግኝ እንዴ! እኔ ሰው ላገኝ ልሄድ ነው። ቆይ ማርክ ማንን ልታገኝ ነው? ሜሉ አሁን እንደዚህ ሽቁን ያልከው ቆይ እሷን ለማግኘት ነው? እጭ አንቺ ሴትዮ በቃ ተይኝ። ሴትዮ ያልከው እኔም ባልሆነ እንግዲህ የተከበሩ ሄቨንን አይሆን። አይ መጨረሻ እንደው ካልጠፋ ሰው የነዚህ መጫወቻውኝ ልቀር። ማርክ ግን ይሄን ነገር እያሰብክበት። ምኑን ነው ማሰብበት? ያው ሜሉ የቀረበች ዳጊና ረዱን ለማቀራረብ እንጂ ሌላ ነገር ፍቅር ይዟት ምናምን አይደለም። ታዲያ ምን ችግር አለው? ፍቅር እኮ በመላመድ ነው የሚመጣው። ችግሩ እኮ የእናንተ ፍቅር በሽታ ነገር ስለሆነ የሚላመድ ጉድ አይደለም። አንቺ ሴትዮ ተይኝ ብዬሻለሁ። ተይኝ በቃ። ያ ዳግም ቅድም ተናግሮኛል። አሁን ደግሞ አንቺ አይካልሽ ደግሞ ማርክ ሳልነግርህ ብታያ ምኑን? ዳግምን ብትፈራው ይሻልሃል። ይኸውልህ ዳግም ከኛ የተደበቀ ስውር ኃይል አለው ብለዋል። እንዴ ጄሪ ምን እያልሽ ነው? አንቺ ደግሞ ተይ እባክሽ ስማ። የምን ኃይል? እሱን እንግዲህ ሲያንቆራጥጠው ይገባሃል ይመስላል። እነዚህ ሰዎች ዛሬ ምንድን ነው የሚቀባጠሩት? እሱ እዛ ቅድም ጨፈረብኝ፣ እሷ ደግሞ እሱን ፍራው።
ይህ ሰውዬ እኔ ላይ ያሸርቦብኛል እንዴ? ሞኝ ካመረረ በከበረረ አይመለስም አለ ያገሬ ሰው። አይ ዛሬ ሜሉን ማግኘት ይቅርብኝ ይሻለኛል። ሜሉ አንቺ ግን እናንተ ጋር የደብራችሁን ተመካክረን ተነጋግረን ማሽን ያሰጣችሁት በእናታችሁ። እንዴ ምንድን ነው ዘራፍ ትፈሪያለሽ እንዴ? እኔ አልቤርቶ ምንም ነገር አልፈራም። እሺ ግን ዘራፍ ሲባል አይመቸኝ። ደሜ ትሙት አይፈረድብሽም። የአያቶችሽ ትዝ ብሎሽ ነው አይደል? እኔ ኢትዮጵያዊ ነኝ። ተወልጄ ያደግኩትም እዚሁ ኢትዮጵያ ነው። ገባህ? እማቆም ካልቸር በሙሉ እዚህ ነው። እንዴ ታዲያ ኢትዮጵያ ከሆንክ ዘራፍ ስንል አብረህ ዘራፍ ትላለህ እንጂ አታቂጠን ጥለህ ትሮጣለህ። ከዚህ በኋላ እንደዚህ አይነት ሙድ አይመቸኝም። እኔ ግን የሌለ ተመችቶኛል። በቃ ዘራፍ 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 ባንል ኖሮ ቃጁዬ ቾም ብዬ ብላ እንዴ አዳሰሰኝም ነበር። ቃጁ ቆይ ቺክ ነች እንዴ? ምን ቺኩ ብቻ ደሙም ናት እንጂ። አው ልቤም ናት። አው እኔ ግን ማን ቤዚ የሌለ ነው የተመቸች። ምን አሁን ገና ወጥ ረገጥክ ማለት ትሰማለህ? ብርዝና ቤዛ ማለት ማተነካችክ ናት። በቃ አልገባኝ። ይኸውልህ እልል ያለ ፍቅረኛ አላት ልጅቷ። የሚባል ነገር የለም ባክ። ትላንት ሾፍ ሳለባት እኔ ልብ ላይ ነበር ርፍ ያለችው። እናማ በቃ በጥፍሮ ሁሉ ገብቼ ነው ማሰማመጣት። አንተ ግን አይደብርም እንዴ? በቃ ሰው የሚልህን ስማ። ይኸውልህ ቤዛ ማለት የተከበረችና ፍቅረኛ ያላት ሰው ናት። ብርዝና እሱን ነገርሽኝ እኮ። እኔ ደግሞ አዲስ ቴስት ነኝ። እኔም ተጣጥመኝ በቃ አዲስ ቴስት ነው። ለሷም አሪፍ ነው። ገባህ? ትሰማለች ወንድ ይሄ ልጅ ሌላ ጦርነት ሊያስነሳብን። ይኸውልህ ቴስት የምትለው ነገር ተው። በቃ ቴስት ማለት ይሄ ነው። ገባህ አይደል? ይኸውልህ በሚስትና በሀገር ቀልድ የለም። አርፈ ተቀመጥ፣ ቁጭ በል አርፈ። እንዴ ደግሞ ድጋሚ ልፎክርብኝ ነው? ኦሆ አንተ ሰው ተው ስትባል ስማ። አልሰማም። እኔ አልቶ የሆነ ቺክ ትመቸኛለች። አልቶ ምንድን ነው? ረጅም ቺክ ትመቸኛለች ለማለት። ይልቅ መችና የት እንደማገኛት ኢንፎ ትገጩኛላችሁ። ገባህ? ጭራሽኛ? አዎ አስቡበት። ለማንኛውም መሄድ አለብኝ። ቦኖኖቴ ወንድሜ ቦኖኖቴ። ቦኖ የሆነ መሰል እንዴ? ቦኖኖቴ ይለኛል እንዴ? ስማ ይሄ ሰውዬ ምኑም አላማረኝም። እኔም እኮ አላማረኝም። ግን አልቶይን ቃጁዬን ካልነካብኝ እንደፈለገ መሆን ይችላል። አልቶ አልካት እቺና ድንክ አጭር። አሁን እኮ ገባን። እረፍ አልቶይን አትናገርብኝ። እሺ ደምን አልናገርብህ። ቃጁዬ ፐሪ ወይኔ እንዴ እኔ እኮ ከልቤ ነው እንደዛለው። አንቺ ልጅ የምርሽ ነው እንዴ? የምርሽ ነው? የምርሽ ነው? አቡሻ ወይኔ ተረተር እንደዚህ ጊዜ ሲሰጠኝ እኮ ምን ያህል ውድድ እንደማረገ ፍቅር እንደምጨምር ታውቃለህ? እኔ ደግሞ ያንቺ ፍቅር እንዲጀምር መቼም ነው ማልለይሽ። ውድድ ነው ማረግሽ። እኔ ግን አልነግርሽም። እንዴ ለምን? ምክንያቱም ለአንቺ ያለኝን ፍቅር በቃላት አልገልጽም። ታዲያ በምን ነው የምገልጸው እንዴ? እሱን አሳይሻለሁ። ይማልልላታል ያላያት በዝና ንግግሯ ጣፋጭ ያንደበቷ ለዛ አማላይ ናት እሷ በፍቅር ምትገዛ
አላት ውበት ሚያርበተብት ቁመና ዛላ አቤት ሰጥቷት አላርፍም እኔ ሳትሆን የኔ ልቤ ተስፋለው አገኛታለው። የሚያቡሽ ነው። እስኪ ቆይ ምንድን ነው ጉዱ? ወደድሽ? በጣም እንግዲህ የላከን ውዱ ፍቅረኛሽ ነው። በጣም ነው የማመሰግነው። ከኛ ይልቅ እሱ ነው አመስገን ያለብሽ። ለእናንተ ምስጋና ነው፣ ለፍቅረኛዬ ደግሞ ፍቅርን ብለቅ ሰው ምን ይመስላችኋል? ኧረ ደስ ይለናል። ቴንክ ዩ ሶ ማች። ምንም አይደል። አቡሽ ቆይ ምንድን ነው ያደረግከው? ያው አንቺን ለማስደሰት ትንሿን ነገር እኮ ነው ያደረኩት። የምር አቡሽ ለእኔ በጣም ትልቅ ነገር ነው። አመሰግናለሁ። እሺ ይባችሁ። ያሬድ ቆይ ግቢ ውስጥ መገናኘታችን ጥሩ እንዳልሆነ እያወቅክ ለምንድን ነው እፈልግሻለሁ ያልከኝ? ቤዚ የግድ ማውራት ስላለብን። እሺ ምንድን ነው የምናወራው? ማን እንዳልተከታተልሽ እርግጠኛ ነሽ? ያው ማንም አልተከታተለኝም። እንደ ሞቾቻ እያየችልን ነው ከሆነ አሪፍ